ሰላም የአርሰናል ዞን የአርሰናል ካፌ የፖድካስት ፕሮግራም ጀምረናል። ዛሬ ድሪም ቲም የሚመስል ነገር ነው ይዘን የመጣ ነው። ቢኒ እና አብይን ሁለቱን ቀንደኛ የአርሰናል ደጋፊዎችና እግር ኳስን በተለየ መልኩ እስከዛሬ ድረስ እያሳዩን እዚህ ጋር የደረሱ ቤተሰቦቻችን ናቸው። ሁለቱንም ቢኒን በተለይ ከብዙ ጊዜ ቆይታ በኋላ ነው ዛሬ ይዘን የመጣ ነው። አብይ በጣም ያው እንግዲህ አሪፍ ሀሳቦችን እያነሳን በሁለት የቅርብ ፖድካስቶችን ከአብይ ጋር ሰርተናል። ዛሬ ቢኒንና አብይ በተለይ ደግሞ ከአንድሪያ ቤርታ ከአዲሱ ስፖርቲንግ ዳይሬክተራችን እና እንዲሁም የቲዮሪ ዳንኤል ኦንሪ የቀድሞ ኮከብ ተጫዋቻችን በሰሞኑ በክለቡ ዙሪያ በአርቴታ ዙሪያ የሰጠውን ሀሳብ በተመለከተ አንዳንድ ቆይታዎችን እናደርጋለን። ቤተሰቦቻችን ከኛ ጋር አብራችሁ እንድትቆዩ ልጋብዝና መጀመሪያ አብይም ቢኒም ቤተሰቦቻችን ሰላም ብላችሁ ወደ ፕሮግራማችን እንለፍ። ቀድሚያ ለቢኒ ልስጥና የጠፋ ሰው ስለሆነ ሰላም በልና ቢኒ እንቀጥል ፕሮግራማችን። ሰላም የአርሰናል ዞን ቤተሰቦች እንዴት ናችሁ? አርሰናል ዞን ካፌ ፖድካስት ቤተሰቦች ከረጅም ጊዜ በኋላ እንደገና ስለተገናኘን እንደገና ስለምንገማመጥ ስለ እግር ኳስ ስለ አርሰናል ስለምንወደው ክለብ ስለምናወራ ደስተኛ ነኝ። በተለያዩ ሁኔታዎች ባለፉት ወራት አልነበርኩም። ከዚህ በኋላ ግን እኖራለሁ። ሁላችሁም ናፍቃችሁኛል። ቴንክ ዩ። በጣም አሪፍ ቢኒ፣ በጣም አመሰግናለሁ። አቤ ወደ አንተ ልስጥ። እንዴት ዋላችሁ? እንዴት አረፈዳችሁ? እንዴት አመሻችሁ? አድማጭ ተመልካቾቻችን፣ ያው በሌላ ውይይት ተገናኝተናል። ቴንክ ዩ። በጣም አሪፍ እንግዲህ የመጀመሪያ የቲዮሪ ዳንኤል ኦንሪን የሰሞኑን የአርቴታን በተመለከተ የዛሬ ሳምንት አካባቢ በሲቢኤስ ጎላዞ ላይ በሰጠው ፕሮግራም ላይ ነው እንግዲህ በሻምፒየንስ ሊግ ከበሪጅ ላይ በተመለከተ የሰጠው አንስቴት ነው። ክለቡን የተቸበት መንገድ አለ፣ አርቴታን በግልጽ የተቸበት መንገድ አለ እና እሱም በተመለከተ አንዳንድ ሀሳቦችን ለማንሳት ነው የፈለግነው። እውነት ቢኒ ካንተ ልጀምርና እውነት ሄንሪ እዛ ጋር አርቴታን የተቸበት መንገድ ትክክል ነው ብለህ ታምናለህ? እኔ ብዙ ጥያቄዎች ቢኖሩብኝም ኦፍ ዘ ሬከርድ ያወራናቸው ነገሮች ስላሉ እስቲ አንተ የምታምንባቸውን ነገሮች እና ያሉትን ነገሮች እስቲ አሳየን እስቲ። እሺ፣ ስለ ቲዮሪ ኦንሪ የቀድሞ የአርሰናል ሌጀንድ ያው ረዥም ጊዜ እናውቀዋለን። የአርሰናል ተጫዋች በተለይ ከሆነ ጊዜ በኋላ ደግሞ በደንብ እንተዋወቃለን፣ በደንብ እናውቀዋለን። እኛ የአርሰናልን እግር ኳስ ለረዥም ጊዜ ተከታተልን ቤተሰቦች ቲዮሪ ኦንሪ እንወደዋለን፣ እናከብረዋለን፣ እናደንቀዋለን። የክለባችን ምልክት እስኪመስለን ድረስ እንወደዋለን። በሄደበት ሁሉ እንዲሳካለት የምንፈልግ ሰዎች ነበርን ሁላችንም እና ሰሞኑን አርቴታ ላይ የሰጠውን ኮሜንት ግን በተወሰነ ደረጃ አልቀበለው። ቢያንስ 2-3 ምክንያቶችን መጥቀስ እችላለሁ። የመጀመሪያው ጉዳይ አርቴታ እዚህ ሲዝን ላይ ላለፈበት ሲቹዌሽን እያለፈበት ላለው ሲቹዌሽን ክሬዲት አለመስጠቱ ነው። ሀርሽውን የማይመቹ ሁኔታዎች አሉ። የትራንስፈሩን በሁለት የትራንስፈር ዝውውሮች ላይ 70 ሚሊዮን ፓውንድ ያወጣ ቡድን ያውም ብዙ ክፍተት እያለበት ፕሪሚየር ሊግ ዋንጫን ከኢንጂሪዎች ውጭ ነው ማውራ። በትራንስፈር ጉዳይ ላይ የነበሩ ክፍተቶች እንዳሉ ሆነው ከዛ በኋላ ጉዳቶች ተከትለው እነዚህን ሁሉ አስታርቆ ቲሙን በፉክክር ላቆየበት አይነት ስራ ክሬዲት ሳትሰጥ ዋንጫ ለማንሳቱን ወይም ደግሞ ሌሎች አሁን የገባበትን የተወሰነ አለመረጋጋት ወይም ገርገጭ ማለት በማንሳት እንደዚህ አይነት ትችት ኤክስፔክት አይደረግም፣ በተለይ በቲዮሪ ኦንሪ። ነገር ግን ቲዮሪ ኦንሪን በደንብ ለማየት በተወሰነ መልኩ ሞክሬያለሁ። በደንብ ከምከታተላቸው ሰዎች አንዱ ነው። በእግር ኳስ ላይ ታክቲካሊ ሲያወራ ጥሩ ነው። አንዳንድ አይዲያዎቹም በጣም ባላንስድ ናቸው። ችግር የለብኝም እዛ ላይ። ነገር ግን በአርሰናል ጉዳይ ሲመጣ በተለይ ስፔሻሊ በአርቴታ ጉዳይ ሲመጣ አንዳንድ ነጥቦች ይዤበታለሁ። ቅድም ለፀሐዬ ነግሬሃለሁ። ከዚህ በፊት ስለ አርሰናል ካፒቴኖች በተለይ ከእሱ ክለቡን መልቀቅ በኋላ ስለነበሩት ካፒቴኖች ጂልቤርቶ ሲልቫ፣ ዊሊያም ጋላስ፣ ሴስክ ፋብሬሃስ፣ ሮበን ቫን ፐርሲ እንደዚሁም ደግሞ ሎሮ ኮሼልኒ፣ ፐርሜር ሳከር፣ ሚኬል አርቴታ እንደዚሁም እስከ ግራኒት ዣካ ድረስ ስለነበሩት ካፒቴኖች ስለ ፒየር ኤምሪክ ኦባሜያንግ አንስቷል እና በተጠየቀበት ጊዜ
ከራሱ በኋላ አርሰናል እውነተኛ ካፒቴን እንዳላገኘ ሲናገር ሰምቼዋለሁ። እንደውም አንድ ጊዜ ግራኒት ዣካ ቲሙን እየመራው ወደ ሜዳ ሲገባ በጣም እንዳለቀሰና ግራኒት ዣካ ሊደር እንዳልሆነ ሪፍሌክት ሲያደርግ ነበር። ከዛ በኋላ ጋዜጠኛው የጠየቀው ጥያቄ ቢኖር ካንተ በኋላ ሚኬል አርቴታ እንዴት አይነት ካፒቴን፣ ጥሩ ካፒቴን ነበር ወይ የሚል ጥያቄ ሲነሳ እሱን ከነሱ እንዳንዱ አይነት ሀሳብ ነበረው። እኔ ደግሞ እዚህ ላይ ተቃራኒ የሆነ አመለካከት እናያለን። ምክንያቱም ፓስ ፕሮፋይል አይ ቲንክ ቢኒ በዳታ ነው እየገባ ያለውና ከዛ አንጻር ይመስለኛል። አብይ ይሰማል አለ። እኔ በደንብ ይሰማኛል አለው። አዎ አይ ቲንክ እሱ በዳታ ነው የገባው። ቁጭ ነው መሰለኝ ከፓትሪክ ቪዬራ በኋላ ቢኒ ይሰማል? ይሰማል? አዎ ነው ይሰማኛል። አዎ ይሰማል። ትንሽ ይቆራረጣል። እሺ ቀጥል ሀሳብ። እሺ እና በካፒቴንነት ደረጃ ከፓትሪክ ቪዬራ ቀጥሎ ለእኔ የተሻለው ካፒቴን ቴሪ ሄንሪ ሳይሆን ሚኬል አርቴታ እንደሆነ ነው እኔ ፐርሰናሊ የማምነው። እሱ ግን ለሚኬል አርቴታ ካፒቴንሲ ወይም ሊደርነት እንደ ተጫዋች የሆነ ሊደርነት ክሬዲት አለመስጠቱ በጣም አንበሳጭቶ የነበር በወቅቱ። ለምንድን ነው የተበሳጨው ስትለኝ ሚኬል አርቴታን አዜ ፐርሰን አለመቀበልን ሳይን ያየውበት ነው። ምክንያቱም አርቴታ በዛ ሰዓት የክለቡ ኮች ሆኗል። የክለቡ ኮች መሆን ብቻ አይደለም፣ ኤፍኤ ካፕ አሸንፏል፣ ኮሚኒቲ ሺልድ አሸንፏል። ይሄ ጥያቄ በተጠየቀ ጊዜ ስለዚህ ሚኬል አርቴታ ላይ ያለው ኦብጀክሽን በውስጡ እንደነበረ በዚህ ምልክት ማየት እንችላለን። ከዛ በኋላ ዩቲዩብ ላይ ሄዳችሁ ማየት ትችላላችሁ። ከቢቢሲ ጋር ስለ ሚኬል አርቴታና ስለ ቡካዮ ሳካ የኢንተርቪው ሲደረግ ያጨረ ወደ 12 ደቂቃ የሚሆን ቪዲዮ አለና እዛ ላይ ስለ ሚኬል አርቴታ ሲያወራ ሙሉ ለሙሉ ከፔፕ ጋርዲዮላ ጋር ስለመስራቱ ነው ክሬዲት ሲሰጥ የነበረው። ልጁ ኮች ሆኖ ፔፕ ራሱ የፈለገው ኮች ስለሆነ እንደሆነ ይታወቅ። ኮች ስለሆነ ምክንያቱም ፖቼቲኖ፣ አርሰን ቬንገርም ዲየጎ ሲሞኒም ይፈልጉት የነበረ ሰው ነው። ምክንያቱም እንደ ተጫዋች ዝነኛ የነበረ ነው። እንደ ተጫዋች የኮቺንግ ማይንዱ ዝነኛ ነበር። ዘመን ላይ ጋኒስ ካስቴሪስ ይነሳሉ ተጫዋች ሆኖ ኮች የሆኑ ሰፊ እንደሆነ ናቸው እና እንደዚህ አይነት ተጫዋች የነበረ ነው። ሲጨርስ ኮች እንደሚሆን ምንም ሰው አይጠራጠርም ነበረ። ቬንገርም ኮች ነበረ። ታክቲካሊ እንደ he was coach ሰብቅን ነበረ እና ወደዚህ ያመጣን ሚኬል አርቴታ ሆኖ ሳለ ለዚህ ክሬዲት ያልሰጠበትን ሁኔታ ግምት ውስጥ ማስገባት ትችላለህ። ሚንግ ልክ ነው ብዬ ቅድም ከጻዬ ጋር እያወራን ነበር። ከሆነ ጨዋታ ወዲህ አብይ ይሰማል አለ። ቦታውን ያስተካክል እስከዛ ድረስ አይ ቲንክ ሊሆን ይችላል። አይ ቲንክ ቢኒ ትንሽ የኢንተርኔት መቆራረጥ አስቸግሯል መሰለኝና ትንሽ ቦታው መታስተካከል ስለሚችል እስቲ ቦታ ቀየር አድርጎ ይሞክር። ይቅርታ ቤት እስከዛ አንተን ቀጠና እኔና አንተ እስከዛ እናውራ። አውራ ችግር የለውም ቀጥል። በዚህ ጉዳይ ላይ ያለን ሀሳብ አስተያየት ካለ እንቀጥልና እሱን እንትና ምን መሰለህ ጻይ፣ በመጀመሪያ ደረጃ አብዛኞቹ ማጆሪቲዎቹን የክለብ ሌጀንዶች ስታያቸው የክለብ አምባሳደር ነው እንጂ ከዛ በኋላ ላይ ባለው ከክለቡ ጋር በሚያደርጉት መስተጋብር ለክለቡ ከሚያመጡት ፖዚቲቭ ነገር የበለጠ ኔጌቲቭ ነገር ይበዛል። ማለት ከፊው ኤክሰፕሽኖች አብዛኞቹን ክለቦች እስካሁን ድረስ በእኛ እድሜ እንኳን ካየናቸው ተጫዋቾች አንጻር ነው እና የሆንሪ ቁጥር 1 የሚጀምረው በደጋፊው ዘንድ ያለውን ከፍተኛ ተቀባይነትና መወደድን ተገን በማድረግ እንዳልኩ ምንም እኛም አለ
ወደ አርሰናል ድጋፍ ውስጥ እንድንገባ ካደረጉን ተጫዋቾች መካከል አንዱ እሱ ነው። ምንም ጥያቄ የለውም። የአርሰን ቬንገር ቲም እና በኢንዲቪጁዋሊ ደግሞ አንደኛው እሱ ነው። ነገር ግን ደግሞ አንዳንዴ በቃ ለሰራው ስራ የሚሰጥህ ክሬዲት አለ፣ ለክለብ ሌጀንድነት የምታገኘው ቦታ አለ። ከዛ በኋላ ወይ የክለብ አምባሳደር ነው መሆን ያለብህ፣ ካልሆነ ግን ለቡድኑ ፖዚቲቭ ኢነርጂ ይዘህ መምጣት ነው ያለብህ። በጣም የማዝነው በሱ ምንድነው ካልከኝ በተለያዩ መንገዶች በዳኝነቱንም ጨምሮ የተለያዩ የሆነ የሚዲያ ካምፔን ሲደረግበት አንድም ቀን ወጥቶ ዲፌንድ አያደርግም። ከአሁን በፊት ስካይ ላይም እንደገና አሁን ደግሞ ሲቢኤስ ላይም እንዳልኩ ጥሩ ገንዘብ እየተከፈለ ያቀርባል እና እንትኑን በደንብ ፕላትፎርሙን አግኝቶታል። ይህንን ነገር በደንብ እንትን ማለት ግን ያንን ሲያደርግ አታየውም። በአንጻር እንደውም በተቃራኒ ያንን ነገር ሁሌ ኔጌቲቭ ኤነርጂ የመተቸት እንዳልኩህና እያንዳንዱ ነገር የሚደረጉትን ፕሮግረሶች አለማድነቅ በሱ ዘመን እንደነበረው በቃ ዳይሬክትሊ ገብቷል አለ። በሱም ዘመን እኮ ቢሆን 2 የፕሪሚየር ሊግ ዋንጫዎችን ያነሳን ያን መርሳት የለበትም። በእርግጥ እንዳልኩ ከዛ በኋላም አላነሳንም፣ ግን ያኔ ላይ የነበረውን ነገር አሁን መጠበቅ እና ያ ልክ አይደለም። አርቴታም ላይ የነበረው ትችት ከዳንኤል ኤጋም መምቶ ያኔ ክለቡን ለመያዝ በመሞከሩበት ሁኔታ እሱን ፓትሪክ ቪዬራን እና አይ ቲንክ አንድ የሆነ ሌላን ተጫዋች ይዞ ሰውየው እንደ ፖስተር በመጠቀም እነሱን አርሰናልን የመግዛት ከፍተኛውን ሼር ከነ ስታን ክሮንኬ ገዝቶ እነሱንም እዛው እንዳልኩ በቦርድነት ካልሆነም ደግሞ በኮቺንግ ስታፍነት ውስጥ ሊያስገባቸው የነበረውን እንትን ያንን ነገር በማጣቱም አላቅም ሜቢ የተሰማው የስሜት መጎዳትም ሊኖር ይችላል እና እያንዳንዱ የሚሰጣቸው ነገሮች በአብዛኛው አፍራሾች ናቸው። ታክቲካል ነገሮች ላይ ቀድሞ ተጫዋችም እንደመሆኑ አንዳንድ ጥሩ ነገሮችን ሲያነሳ ታየዋለህ። አንዳንዴ ግን ደግሞ ይዞርና የሆነ ነገር ሲባል እንደውም ባለፈው በጣም አናዶኛል። ለምንድን ነው ጉዳት የዘንድሮ የአርሰናል እና የሊቨርፑል ልዩነት ጉዳት ነው ሲል ምንድን ነው ታዲያ ለዛ ጉዳት ሲል ያው እንዳልኩ አርቴታን ጠይቀው አይነት አመላለስ ነው የመለሰውና ልክ አይደለም። አርቴታ ምንም እንዳልኩ የተለየ ነገር የሚሰጣቸው ነገር የለም ለልጆቹ። በቃ የሚሰሩትን ልምምድ በተወሰነ መንገድ እንግዲህ በምናገኛቸው አጋጣሚዎች እናየዋለን። ከዚህ ከምናያቸው ጂም ውስጥ የሚሰሩትን አንዳንድ ነገሮች እናያለን። የተጫዋችን የጨዋታ መደራረብ አርቴታ ያመጣው ችግር ሳይሆን እንዳልኩ ኢንተርናሽናል ጨዋታዎችም አሉ። አምና ለምሳሌ አሁን ዩሮ ነበረ፣ ኳሊፋየር አለ፣ ያንን ይጫወታሉ። እኔ እንደው ሞር ማዝኖ በአብዛኛው ከአርቴታ በላይ የእንግሊዝ ብሔራዊ ቡድን አሰልጣኙ ጋሬት ሳውዝጌት በነበረበት ሰዓት እንደው ፐርፐዝሊ እስከሚመስል ድረስ ዴክላን ራይስን አይቀይረውም፣ ሳካን አይቀይረውም እና የጨዋታ መደራረብ አለ። አርቴታም ቢሆን ደግሞ የክለቡ ቤስት ተጫዋቾች እስከሆኑ ድረስ እነሱን ይዞ መግባትን ነው የሚመርጠውና ያን ስታየው ለዘንድሮ አንደኛ ያ ነው። ግን ያንን ማየት አይፈልግም። በተቃራኒ እንዳልኩ ሁሌ ወደ ትችቱ ነው የሚያዘነብለውና በዚህ በጣም እኔም ብዙ ጊዜ አይቼ እንትን እላለሁኝ። ጥሩ ያልሆነ ስሜት እየፈጠረን ያለው አርቴታ ላይ። አርቴታም ቢሆን የመጀመሪያው የስራ እንደመሆኑ መጠን ፕሮግረሱን ሊያየው ይገባል። አርቴታን ሲረከበው ክለቡ የት ነበረ? በሁሉ ደረጃ እንዳልኩ በፋይናንስም ደረጃ በአጫዋወትም ደረጃ በውጤትም ደረጃ የተረከበው ቡድን በቃ ሙሉ ለሙሉ ዲስጆይንትድ የሆነና ኤዱ እንደውም አንዴ ብሎታል እኮ በቃ እድሜያቸውን የገፉ ክለቡ ላይ ፓራሳይት የነበሩ ተጫዋቾች ሪሴል ቫልዩ የሌላቸው ብሎ ገልጿቸዋል ሁሉና እንደዚህ አይነትን ተጫዋቾችን የተረከበው። እነዛን ነው እንግዲህ በተለያዩ ትራንስፈር ማርኬቶች ቀስ እያለ አንዳንዶቹን እንደውም እንትናቸውን ደሞዛቸውን ከፍሎ በማስወጣት እንዳልኩ አንዳንዶቹን ደግሞ ካሉበት ትንሽ ያድጋሉ ብሎ ያሰባቸውን ደግሞ ከፍተኛ የሆነ ስራ በመስራት እስከ አካዳሚው ድረስ በመውረድ ያን ሁሉ ክሬዲት ሊሰጠው ይገባል። እውነቱን ለመናገር ግን በፍጹም አታየውም። በቃ ለምን እንደዚህ ያሉ በጣም የተለያዩ ሪዝኖች አሉ። እኔ አስታውሳለሁ እኔ ጀርገን ክሎፕ በመጣበት ሰዓት 4 ዓመት ስጦኝ ያለው ማስታውሰውና የራሱ የሆነ ፕሮሰስ ስላለው ነው። እንዳመቱም በ4ኛ ዓመቱ አመጣ። አርቴታ እንግዲህ አይ ቲንክ 5ኛ ዓመቱ 3 ዓመት ተከታታይ ዋንጫ ተጫውቷል። ያው በጣም በተለያዩ ሪዝኖች ዋንጫውን ማግኘት ባይችልምና አንዳንዴ እንዳልኩ ትንሽ እንትን ጤናማም ያልሆነ ትችት ነውና
ያው የቀድሞ ተጫዋቾች እሱም ብሏል፣ ኔጌቲቭ ኢነርጂ ይዘው የሚመጡትን አልቀበልም ብሏል አርቴታም። እና ለዛ ነው አይተው ከሆነ ብዙ ጊዜ ለክለቡ በፊት ሌጀንድ ብለን የምናስባቸው ተጫዋቾች መተው ጨዋታ አይተው ከመሄድ በስተቀረ ብዙም ገብተው ክለቡን ሲያገለግሉ ማታያቸው። እና አይ ቲንክ ኦንሪ ደግሞ ትንሽ ከዛም ዘለል ያለ ሆነና ትንሽ ኔጌቲቭ እንትኖቹ በስተዋል። እኔ እንደዛ ነው ማየው። በጣም አሪፍ አቤ። ቢኒ ተመልሰ ገባ መሰለኝ። አይ ቲንክ ቢኒ ሚውት አድርጉ። ቢኒ ተመልሰ ገባ? ተመልሻለሁ። በጣም አሪፍ። እንግዲህ በሄነሪ ጉዳይ ላይ ቀረ የምትላቸውን ሀሳቦችን እስቲ አጋራንና ወደ ቀጣይ በተለይ ደግሞ የአንድሪያን ቤርታን ጉዳይ በዛው እያየን እንድንሄድ ማለት ነው። መልሼ ጆይን ካደረግኩ በኋላ ብያነሳቸው ሀሳቦች በጣም ወሳኝ ናቸው። እኔ አጽንኦት መስጠት የምፈልገው ግን በእርግጠኝነት ሄንሪ ኮች እንደመሆኑ ያው ኮችነቱ ለክለብ ምን ያህል እንደሆነ ማሳየት አልቻለም። የፈረንሳይ ኦሎምፒክ ቲም ላይ በተወሰነ መልኩ አይቼዋለሁ። ከዛ ውጪ የሮቤርቶ ማርቲኔዝ የቤልጂየም ብሔራዊ ቡድን ረዳት አሰልጣኝ ነው የነበረው። ከዛ አጥቂዎችን ማሰልጣን ላይ ጥሩ እንደሆነ የቤልጂየም ብሔራዊ ቡድን አጥቂዎች ጎል ሲያስቆጥሩ አላየንም፣ ሲመሰክሩለት ነው ያየነው። ፐርሰናሊ ግን ኮች የመሆን ፍላጎት እንዳለው ፖቴንሻል እንዳለው ብዙዎች ይናገሩለታል። እሺ ይቅርታና ሞናኮንም ይዞ ነበር የሆነ ሰዓት ላይ ትንሽ ጊዜ ሞናኮንም ይዞ ነበር። አይሪሜም ሞናኮንም ይዞ ነበር። ያን ያህል ውጤታማ አሰልጣኝ አይደለም። ምናልባት አርሰናል ላይ ይሄንን መሞከር ፈልጎ ከሆነም እድል አለው እኮ የማግኘት እድል አለው። ካለው ኢንፍሉዌንስ አንጻር ሊያገኘው ይችላል። ምናልባት ኦፕኒንጎች ቢፈጠሩ የሆኑ ክፍተቶች ቢፈጠሩ አዘ ኬርቴከር ይዞት ምናልባት ኢንፍሉዌንሱን ከፈጠረ ሊያስቀጥል ይችላል። ለምሳሌ ግን ኬርቴከር ኮች ቢያስፈልግ ቴሪ ሄንሪ ኒረስት ፐርሰን ለክለቡ ሊጠራ የሚችል አርጀንትሊ ልትጠራው የምትችል አደጋ ጊዜ ተጠሪ መሆን የሚችል ሰው ነው ብዬ አስባለሁ። ሊመጣ ይችላል። ከሱ ይልቅ የፓትሪክ ቬራ ክሪስታል ፓላስ በጣም አሳማኝ እንትን ነበረ እንዳለው ፓትሪክ ቬራ ምናልባት የነጋሪ ኒቭል ፖድካስት ላይ ሲያወራ ከሰማው የስራ ነጻነት ስለሌለው ውጤቱ እንዳስቆለቆለበትና በጋራ ስምምነት እንደለቀቀ ሲናገር አስታውሳለሁ። ከዛ ውጪ ግን በኮቺንግ የተሻለ አቅም አሳይቷል። ሴሪያ ላይም አሁን በተወሰነ ደረጃ ምልክቱን አሳይቷል። ዞሮ ዞሮ ግን ቴሪ ሄንሪ ቦታውን ስለሚፈልገው አርቴታ ላይ ከመጀመሪያ ጊዜ ጀምሮ አፕሪሺዬሽን አታይም። የአርቴታንም የኮቺንግ እና የማኔጅመንት ኳሊቲ ከፔፕ ጋርዲዮላ ጋር ለጠፉት ፔፕ ጋርዲዮላን ሲያጎላበት እንጂ አርቴታን ፐርሰናሊ አፕሪሺዬት ሲያደርገው ለሰራው ስራ አድናቆት ሲሰጥ አታስተውልም። እንደ ማንኛውም የአርሰናል የቀድሞ ተጫዋቾች ደግሞ በሚዲያው ዙሪያ ላይ ኢንፍሉዌንሰር ነው ብዬ አላምንም። ቴሪ ሄንሪ በጣም ታክቲካል እና ሳይኮሎጂው በጣም የራሱን ነገር ወደፊት ያሰበ ነው የሚያስመስልበት። ምናልባት ፀሐዬ ከዚህ በፊትም ሳወራ ሰምተኛል። ቴሪ ሄንሪ የሚኬል አርቴታን ወንበር ስለሚፈልገው ነው እንዲህ አይነት ነገሮችን እያደመቀ የሚሄደው የሚል አቋም አለኝ። ለዚህም ደግሞ ቅድም ያነሳቸው ምናልባት የቱ ጋር እንደተቋረጠብኝ አላስታውስም፣ ኢቮሉሽኖችን መረዳት ትችላላችሁ። ዩቲዩብ ላይ በተለያየ ሰዓት ላይ የሰጣቸውን ኮመንቶች ፕሮፐርሊ ፎሎ አፕ ብታደርጉ ሀርሽ የሆኑ ስለ አርቴታና የዚህ ሰዓት አርሰናል ሀርሽ የሆኑ እየጨመሩ አግሬሲቭነታቸው ኔጌቲቪቲያቸው እየጨመረ ነው የኮመንቶቹ የመጣውና መጨረሻ ላይ በዚህ መገለጡ እኔ አልገረመኝም። ምክንያቱም ወንበሩን ይፈልጓል። ይሄ ነው ስለ ቴሪ ሄንሪ የመጨረሻ ኮመንት ማለት የምፈልገው። ወደ ሌሎች ጉዳዮች መሄድ እንችላለን አሁን። ቢኒ እዚህ ጋር አንድ ነገር አለኝ። እሺ በኬርቴከርነትም ቢመጣ ክለቡን እኔ ባለፈውም ኦፍ ዘ ሬከርድ ከፀሐዬ ጋር ስናወራ የአለን ሺረር ታሪክ ነው የሚመጣው ብያለሁኝ። አለን ሺረር የክለቡ ሌጀንድ በነበረበት ሰዓት ላይ ክለቡን እንዲህ ተደርጎ ክለቡ ያው ምን እንደሆነ የምናውቀው ነው። ኦንሪ የአሰልጣኝነት ኳሊቲውንም ምንም መጠራጠር አለብህ። ሞናኮ ሄዶ እኔ እንደውም አንድ ቪዲዮ አይታችሁት ከሆነ አላውቅም፣ ያንግስተሮች ናቸው ልጆቹ እንዳልኩ ግን የ19 ዓመት ልጅ ምናምን ነው። የሆነ ኳስ ሳትክ ብሎ ኦልሞስት ጉሮሮን ያነቀው እና ስሜቱን መቆጣጠር አይችልም እንዳልኩ እና ልጁ ከዛ በኋላ ስቅስቅ ብሎ ሁሉ ሲያለቅስ ይታያል ቪዲዮ ላይ እና ስሜቱን መቆጣጠር አይችልም። እንደገና የአሰልጣኝነት ራሱ ታክቲካዊ ግንዛቤውን እጠራጠረዋለሁ። እኔ አርቴታን አሁን የፈለገ ነገር ቢሆን አርሰን ቬንገር ራሱ በነበረበት ሰዓት ማቼም በጣም እናከብራቸው ሰው ናቸውና እኔ አላቅም በእኔ ዘመን ካየሁት ምርጥ 3 አሰልጣኞች ብዬ ከምጠራው ውስጥ አንዱ ነው አርሰን ቬንገር እና አርቴታን በዛ ዘመን ነው እየተጫወተ ማሰልጠን የሚችል ብሎ ያደነቀውና ወደፊትም ትልቅ አሰልጣኝ ይሆናል ብሎ የተገነበየለት። ምክንያቱም ያየው ነገር ስላለ ነው።
ኤግዛክትሊ እና ምን ለማለት ፈልጌ ድክመት እኔ ምን ልጨምርላችሁ መሰላችሁ? አንድ ኳሊቲው እንደውም አብያውን አርሰን ቬንገርን አንስታል። ከአርሰን ቬንገር ጀምረ ፔፕ ጋርዲዮላ፣ ሰር አሌክስ ፈርጉሰን የፈለግከውን ምርጥ ኮች ብትጠራ አንዱ ኳሊቲያቸው ከሜዳ ላይ ታክቲክ በተጨማሪ ታለንት ፕሮፋይሎችን ኦብዘርቭ ማድረግ ነው። ለአርሰናል ሰጀስት ያደረጋቸው 2 ታለንቶችን ልንገራቸው። የመጀመሪያው ሳሚ ሉኮንጋ ነው። ሳሚ ሉኮንጋ ባይዘው በቴሪ ሄንሪ ሰጀስት ነው የመጣው። ሌላ ሚኬል አርቴታ እና ቴሪ ሄንሪ መካከል አንዱ ፕሮብሌም እሱ ነው። እሱ ሰጀስት አድርጎት የመጣ ተጫዋች ነው። ስለዚህ ይሄ ታለንት ፕሮፋይል ደግሞ አርቴታ የሆነ ታይም ላይ ስላልፈለገው ሪጀክት አደረገው። ቺፕ ስለነበረ ሞክሮታል። ከዛ በኋላ ግን ከቴሪ ሄንሪ የሚመጡ ሰጀስሽኖችን አይቀበልም። ሁለተኛው ሰጀስት ያደረገው ቲሙን በቡካዮ ሳካ ሌቨል የሆነ ዊንገር ነው ብሎ የተናገረው፣ እንደውም በአንዳንድ ቴክኒኮች ከቡካዮ ሳካ የሚበልጥ ነው ብሎ የተናገረው ጀረሚ ዶኩን ነው። ጀረሚ ዶኩ ማለት አሁን ማንቸስተር ሲቲ ያለው ማለት ነው። ጀረሚ ዶኩን ሰጀስት አድርጎ መጥቶ አስቡት፣ በዛ በቀኝ በኩል እሱ በግራ በኩል ሳካ ብሎ በጣም ሲያወራ ነበር። አርቴታም ያንን አክሽን አልወሰደም። አንድ በመካከላቸው ያለው ልዩነት ይሄ ነበረ። ሌላ ደግሞ የቴሪ ሄንሪን ታለንት ሰጀስት የሚያደርግበትን ሁኔታ ማየት ትችላለህ። ሌላ ሰው ልጨምርልህ፣ በጣም የሚወደው የድሮ ተጫዋች አለ ቴሪ ሄንሪ ታውቁ ከሆነ የፈረንሳይ ብሔራዊ ቡድን ቱራም ነው። የቱራም ልጆች ውስጥ አንድ ኬፍረም ቱራም የሚሉት አሁን ጁቬንቱስ የገባው አዜ ሚድፊልደር በጣም እሱም አፕሪሼት ሲያደርገው ነበር። ኢቨን ይሄ ማርከስ ቱራምንም በጣም ያደንቀዋል ቴሪ ሄንሪ እና ሁለቱም ተጫዋቾች አርሰናል ተጫዋች ለማድረግ ከአርቴታ ጋር ሙከራ አድርጎ አልተሳካለትም። በተለይ ኬፍረም ቱራምን አርቴታ እንደማይፈልገው አረጋግጦለታል እና ኬፍረም ቱራም አሁን ጁቬንቱስ ያለውን ሁኔታ ካየ በአባትየው ስም የሚጫወት ተጫዋች እንደሆነ እኔም ኤግዛክትሊ። ስለዚህ የቴሪ ሄንሪ ቅድም አብይ እንዳነሳው ታክቲካሊ ያለውን ዊክነስ ከማስተዋል በተጨማሪ ቴሪ ሄንሪ ታለንትን ኦብዘርቭ የታለንት ፕሮፋይልን አንደርስታንድ በማድረግ ቀድሞ በማየትና በመረዳት አቅጣጫ በጣም ዊክ የሆነ ሰው ነው። ሳሚ ሉኮንጋን አርሰናልን ትራንስፎርም ያደርጋል ያለው ታለንት ነው። ጀረሚ ዶኩን በሳካ ሌቨል ያለው ዊንገር ነው ያለ ሰው ነውና ፈረንሳይኛ የሚናገሩ ተጫዋቾችን ሁሉ አድንቀህ አትችለውም እና ይሄኛው አይኑን ሌላ መተቸት እንችላለን ቴሪ ሄንሪን እንተቸው ካለ። ስለዚህ ከዚህ ከብዙ ነገር አንጻር ይህንን ሁኔታ ማንሳት እንችላለን። ሌላ ለአርቴታ ክሬዲት ሊሰጠው የሚገባው በዚህ አጋጣሚ ማንሳት የሚፈልገው ነገር አርቴታ በእያንዳንዱ የዝውውር መስኮት ላይ የሚፈልጋቸውን ፕላን ኤ ተጫዋቾች አግኝቷል። በፈለጋችሁት ጊዜ ጠይቁኝ፣ የሚፈልጋቸውን ተጫዋቾች ሉዝ አድርጎ ፕላን ቢ ተጫዋቾችን እየገዛ ነው አርቴታ ይሄን ቲም ቢውልድ ያደረገው። ዴፊኒትሊ ይሄን ማረጋገጥ ትችላላችሁ። ከየትኛውም አቅጣጫ ያሉትን ተጫዋቾች ማየት ትችላላችሁ። አንድም ጊዜ አርቴታ ፈልጎት የተገዛለት ተጫዋች የለም። ኢቭን ዴክላን ራይስ በፊት ሞሴስ ካይሴዶን ነበር አጥብቆ ይፈልግ የነበረው። ወይን ሞሴስ ካይሴዶን የማያገኘው ከሆነ ፕላን ቢ ነበረ ዴክላን ራይስ። ገብቷቸዋል። ስለዚህ እያንዳንዱ ለሚኬል አርቴታ ሊሰጥ ክሬዲት የሚገባባቸው ነገሮች አንዱ ትራንስፈር ጉዳዮች ነው። አሁንም ከቤንጃሚን ሴስኮ የሚቀድም አርሰናል ፕላን አርቴታ ፕላን ኤ ያለው አርሰናል ግን ሊፈጽመው አይችልም። ከ150 እስከ 170 ሚሊዮን ፓውንድ የሚገመተው አሌክዛንደር አይዛክ የሚኬል አርቴታ የ9 ቁጥር ፕላን ኤ ነው። ነገር ግን በእርግጠኝነት አርሰናል እዛ ላይ ሊሮጥ አይችልም። ምክንያቱም ከ150 ሚሊዮን ፓውንድ እና ከዛ በላይ ለመክፈል ስለማይችል ወደ ፕላን ቢው ቤንጃሚን ሴስኮ ይሮጣል። ቤንጃሚን ሴስኮንም ካላገኘ ሌሎች ኦፕሽኖች ውስጥ ይቀጥላል። ከአንድሪያ በርታ ጋር አያይዘን ደግሞ የአጥቂዎቹን ሁኔታ ልናነሳ እንችላለን እና በቴሪ ሄንሪ ጉዳይ እና በአርቴታ ጉዳይ ላይ በተነሱት ውዝግቦች ይሄንን ሀሳብ መሰንዘር እችላለሁ። ሌላው ቴሪ ሄንሪ ከግምት ውስጥ ማስገባት የነበረበት በተለይ መጀመሪያዎቹን 2 እና 3 ሲዝኖች አርቴታ በመከራ እንዳሳለፈና አርቴታን ሲዝን ከቆጠርን እንደውም የመጀመሪያው የዋንጫ ፉክክር ዓመት ሲዝን በኋላ ያለውን ብንቆጥርለት ይሻላል። አርቴታን ለመውቀስ እንኳን እንዲመች 3ኛ ሲዝኑ ነው ማለት ነው የሚቀነው። ነገር ግን እነዚህ ነገሮች ኮንሲደር ማድረግ አይፈልግም እና ቴሪ ሄንሪ የቴሪ ሄንሪ ኮሜንቶችን ደጋፊዎች ሊያዩት የሚገባው ኔጌቲቭ እንደሆነ ነው ብዬ አስባለሁ። ቴንክ ዩ ብራዘርስ። ያው እዚህ ላይ ለመዝጊያ ያክል ፀሐይ በዚሁ የሄንሪን ነገር እየዘጋ ነው እንሂድና ራሱ ፕሮፋይሉ የሚነግርህ ነገር አለ። ያሰለጠናቸው ሞናኮን ሄዶ ኦልሞስት ሬሌጌሽን ባትል ውስጥ ትቶት ነው ሄደው። ሞናኮ ሲሄድ እሱ ሻምፒዮን የነበረ ቲም ነው፣ ያንን አንርሳ። ሻምፒዮን በሆኑ በአመቱ ነው ሄደው ኦልሞስት ሬሌጌሽን ውስጥ ጥሏቸው ነው ሄደው። ከዛ ውጭ ያሰለጠናቸውን ደግሞ ስናይ እስከ ሪሰንቱ ድረስ አምና አሁን የኦሎምፒኩ ቲም አሰልጣኝ ነበረ
ፈረንሳይ ላይ ነው የተዘጋጀው። ያ ሁሉ ጥሩ ጥሩ ተጫዋቾች ተዘጋጅተውለታል አይደል? ያንን እንኳን ዋንጫ ማንሳት አልቻለም። እና እንዳለ ከመጀመሪያው ጀምሮ እስካሁን እስከ መጨረሻው ድረስ ያለውን ስናየው ከዛ የቤልጂየም ምክትል አሰልጣኝ ነበረ። እንግዲህ ታርሙኛላችሁ ሌላ የረሳሁት ካለ በዚህ መሀል ላይ እንጂ ምንም ያን ያክል የአሰልጣኝነት እንዳልኩ የሆነ ምንም አይነት ተስፋ የሚሰጥ ነገር አላየውም። አርቴታ ምክትል ሆኖ ተስፋ የሚሰጥ ነገር ነበረው። ለዛም ነው ፔፕ ያን ያክል እንዳልኩ ካጠገቡ ሳይጠፋ እንትን ሲል የነበረው ከቬንገር ስር ፈርቅቆ ወሰደው። ምክንያቱም ልጁ ገና እየተጫወተ ነው ኮቺንግ ባጁን የሰራው። ምን ልል ፈልጌ መሰለህ፣ አንዳንዴ ያው ታለንት ስፖርት ማድረጉ ሌላ ጉዳይ ነው። አርቴታን አትሊስት በጣም ልናደንቀው የሚገባው ነገር በቃ የራሱ ቪዥን አለው፣ የሚፈልገውን ነገር ያውቃል። በእርግጠኝነት የተሻሉ ባለሀብቶች ቢያገኝ ኖሮ ከዚህ የተሻሉ በጣም 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 ብዙ ውጤቶችን ማግኘት ይችል ነበረ። ያው እሱ ሌላ እንትን ስለሆነ በሌላ ውይይት እንወያየዋለን። ነገር ግን ኦንሪ ምንድነው በጣም እንዳልኩ ያን ያክል እንደው የመተቸት እንኳን እንዳልኩ የሰራው የሆነ ተስፋ የሚሰጥ ነገር እንኳን የለውም። እንደውም በአንጻራዊ ቅድም እሱ እንደማን ነው ቢኒ እንዳለው ፓትሪክ ቪዬራ የሆነ ጭላንጭል አሳይቶናል። እና ከዚህ የተነሳም ነውና እኔ አምሶሪ ከክለቡ አካባቢ በአምባሳደርነት ካልሆነ ወደ ማሰልጠኑ ባይመጣ። ምክንያቱም የሽረር ታይፕ የሽረር የገጠመው አይነት እጣ ይገጥመዋል። አርሰናል ይወርዳል ማለት ሳይሆን አትሊስት ቲሙን በማይሆን መልኩ ትቶት ሊሄድ ይችላል። ምክንያቱም እግር ኳስ እንደምታውቁት የውጤት ስፖርት ነውና ውጤቱ ከጠፋ ደግሞ ትናንት ሌጀንድ ነህ ብሎ ደጋፊ ዝም አይልም። ባነር ይዞለት ነው የሚወጣው። ውጣ በቃ ልቀቅ ነው የሚባለው። እና ያንን ክብርም ባያጣ ደስ ይለኛል። እና ይኸው ነው ስለሱ ያለኝ። በጣም አሪፍ አመሰግናለሁ ለሰጣችሁት ሀሳብ አስተያየት። በጣም አሪፍ ነው። ያው ብዙ ጊዜ እኔ በግል በምሰራው ከአድማጭ ቤተሰቦቻችን ጋር ላይ ገብቼ በምሰራው ብዙ ነገር ስለወራሁኝ በዚህ ጉዳይ ላይ መናገር ለኔ ብዙም ጥቅም የለውም ብዬ ነው የማስበው። በሄነሪ ጉዳይ የእናንተንም ሀሳብና ያው ሌላውም ደጋፊ እንዲይዘው የሚፈልገው ፐርስፔክቲቭ አለ፣ እሱን ለማድረግ ነው። ወደ አንድሪያ ቤርሳ ጉዳይ እንለፍ። ቅድም ቢኒ ያው ዳርዳሩን የነካካው ነገር አለና አንድሪያ ቤርታ እንግዲህ የቀድሞ የአትሌቲኮ ማድሪድ ስፖርቲንግ ዳይሬክተር አሁን የአርሰናል ስፖርቲንግ ዳይሬክተር ለመሆን ከጫፍ ደርሷል። በዚህ ሳምንት ቀጥታ ስራውን ይጀምራል የሚባል ነገር አለና ከአንድሪያ ቤርታ ጋር በተያያዘ ለአብይ የመጀመሪያውን እድል ልስጥና አንድሪያ ቤርታን በተመለከተ አንተ እስኪ ያያቸው ዲግ ያረካቸው መረጃዎች፣ አጠቃላይ የሰውየው ፕሮፋይል ምን ይመስላል? ከሱስ ምን ልንጠብቅ እንችላለን እንደ አርሰናል ደጋፊ? እስኪ ካንተን ጀመረ አቤል። መልካም። አንድሪያ ቤርታን ከአሁን በፊት እንደውም ታስታውስ ከሆነ አንድ ፕሮግራም ላይ ስንሰራ የኔ ምርጫ ካሉት በሙሉ እሱን ነው እና እንደውም ኦፖርቹኒስቲክ ነው፣ ይሄ ጥሩ አጋጣሚ ነው ብዬሃለሁኝ። እና መጀመሪያ ያው እንዳለብኝ ችግር ቀጥታ ያየሁትኝ ከአትሌቲኮ ማድሪድ በፊት የተለያዩ እንትኖችን ቢያሳልፍም አትሌቲኮ ማድሪድ ውስጥ የነበሩትን የባለፉትን አመታቶች ላይ አሁን ያለብኝ ችግር ጎል የማግባት ችግር ስለሆነ ለአትሌቲኮ ማድሪድ እነማንን ይዞ መጥቷል የሚለውን ነው መጀመሪያ ማየት የሞከርኩትና ሳየው እንዳልኩ ከነ ሰርጂዮ አጉዌሮ፣ ዲያጎ ፎርላን፣ ማንዙኪች፣ ዲያጎ ኮስታ፣ ሉዊስ ሱዋሬዝ፣ አንቷን ግሪዝማን አሁን በትንሽም ቢሆን ፌል አድርጎበታል የተባለው ጃኦ ፌሊክስ እና በጣም 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 በቃ ዴኮሬትድ የሆኑ የምንላቸውን አጥቂዎችን አይተናል። እና ትንሽ ያንን ሳይ እንዳልኩ በቃ ታለንት እንትን ብሎ የማምጣት እንትኑ አሪፍ ነው የሚል ነገር ነው። እና ከነዚህ ውጪ ደግሞ ያው እንዳልኩ ቀጥታ ወደ አጥቂው መጣሁና የተወሰኑትን እንዲዘረዘርኩልህ አሁን ጀስት ቀጥታ እንደመጣልኝና ከነዚህ ውጪ ደግሞ ያሉትን በተለያየ ቦታ የሚጫወቱትን ተጫዋቾች እያንዳንዳቸውን እናያቸዋለን። እና የመጀመሪያ ችግራችን ጎል ስለሆነ ነው እኔ እንዳልኩ ወደዛ ሄድኩትና አሁን ማንን አጥቂ ሊያመጣ ይችላል የሚለውን ነገር በማሰብ ነው። ከዛ ውጪ ዋና እንዳልኩ የፈለኩበት ምንድነው ሚካኤል አርቴታ ነገ ሊኖርም ላይኖርም ይችላል። ስለዚህ ስፖርቲንግ ዳይሬክተር ክለቡን ቅርጽ የሚያስይዘው እሱ ነው ብዬ አምናለሁኝና ኤክስፒሪየንስድ መሆኑ እንደገና ደግሞ ምናልባት እንዳልኩ አንዳንዴ ቅድም እንደነገርኩ በሄነሪ የተነሳ እግር ኳስ የውጤት ስፖርት ነውና ነገ ይሄ ውጤት ትንሽ ከዚህ ባነሰ መቀዛቀዝ እንደ ዘንድሮ አይነት ያልተጠበቁ ነገሮች ቢመጡ ኔክስት ይር ይህን እድል ላያገኝ ይችላል አርቴታና ሌላ አሰልጣኝ እንኳን ቢመጣ ተጫዋቾቻችን ኳሊቲ ያላቸው ሪሴል ቫልዩ ያላቸው
እንደገናም ደግሞ ክለቡን ሌላ የፈለገው አሰልጣኝ ይመጣ ይዟቸው መሄድ የሚችሉ የተጫዋች ኳሊቲ ነው ቁጥር አንድና እና እሱን ሳየው የአንድሪያስ ቤርታ ኤክስፒሪየንስ በዛ አመታቶች ውስጥ የማድሪድ እና የባርሴሎና ሊግ በሚባለው ውስጥ 2 የላሊጋን ክብር አግኝቷል እና እዛ ላይ ደግሞ ዲያጎ ሲሞኒ በጣም ዲማንዲንግ አሰልጣኝ ነው እንደምታውቀው። ስፔሻሊ እንደውም አንዴ የሰማሁት ምንድነው ሞር ብዙ ጊዜ የሳውዝ አሜሪካ ተጫዋቾችን ነው እንዲመጣለት የሚፈልገው። ከቤርታ ጋር እንደውም በጣም ብዙ ጊዜ ሰጣ ገባ ውስጥ ይገባሉ በዝውውር የተነሳና ያንን ኢጎ ነው እንደምታውቀው። ዲያጎ ሲሞኒ በአሁን ሰዓት የዓለማችን አንደኛ ተከፋይ ነው እና ባለፉት ጥቂት አመታቶች ውስጥም ካየናቸው እንዳልኩ ስታይል ጉዳይ ያው እንደ ምርጫችን ስለሆነ ልናነሳው ልንከራከርበት እንችላለን። ግን ካሉት አንደኛው ጠንካራ አሰልጣኞች ብለህ ከምትጠራቸው ጥቂት አሰልጣኞች ውስጥ አንዱ ነው። የዛን ኢጎ ተሸክሞ እነዚህ እነ ሮድሪን ጨምረ በጣም ራሱ እነ ቶማስ ፓርቴን እነ ራውል ጋርሲያን በጣም ዘልቀን የማንጨርሳቸው በረኛው ማን ነው አሁንም ድረስ ያለው በረኛውን እነዛ ጃኖ ብላክን ጨምረህና እነዛን በሙሉ ያደረጋቸውን ዝውውሮች ስታይ ኦልሞስት ቶማስ ለማር ላይ ብቻ ይሆናል ትንሽ ፌል አረገ። እኔ ጃኦ ፌሊክስንም ፌል አረገ ብዬ አላምንም። የዲያጎ ሲሞኒ ታክቲክ ነው ልጁን ያጠፋው እንጂ ልጁን ፌል አረገ ብዬ አላስብም። ምክንያቱም በዛ ሰዓት ላይ ግሪዝማንን በ120 ሚሊዮን ለባርሳ ሽጠው ስለነበረ ያንኑ ብር ነው ጃኦ ፌሊክስን ገዝተው እንትን ማለት የሞከሩትና ልጁም ያኔ ሲገዛ 18-19 ዓመት ልጅ ስለነበረ ሪሴል ቫልዩንም አያጣም። እንደገና ደግሞ በዛ ሰዓት ላይ በጣም የሚያሳየው አቋም ልዩ ነበረ ለፖርቹጋል ብሔራዊ ቡድንም እንደገና ማነው ፖርቹጋል ሊግም እያለ እና ያ ስለነበረ ትንሽ ለማር ላይ ካልሆነ በስተቀር አብዛኞቹ ግዢዎቹ በጣም ጥሩ ናቸው። ያ ደግሞ የሚያሳየህ ወደዚህ ወደኛ ሲመጣ ያን ያክል በጣም ኮምፕሊኬትድ የሆነ እንትን ይገጥመዋል ብዬ አላስብም። ምክንያቱም አርሰናል አሁን የሚፈልገውን ያውቃል፣ የሚፈልጋቸውን ተጫዋቾች ያውቃል፣ የሚፈልጋቸውን ፖዚሽኖች ያውቃል። ምናልባት ኦፖርቹኒስቲክ ማርኬቶች ደግሞ ሲመጡ ያንንም የመጠቀም ኳሊቲ ይኖረዋል ብዬ አምናለሁ። እንደ በጣም እኛ እየሰለቸን የመጣው ነገር ምንድነው? ቀድመን ፕሪፔር አናረግም። የዝውውሩ መስኮቶች እየገፉ በመጡ ቁጥር ኦልሞስት አንዳንዴማ ሲዝኑ ከተጀመረና ዴድላይን ዴይ ድረስ እየጠበቅን እንደውም አንድ ቀልድ ሁሉ ተቀልዷል። ያኔ ሰምታችሁ ከሆነ ምንድነው አርሰናል ከሌባ ላይ ነው እንደሚገዛ ሁሌ በዝውውሩ መስኮት መጨረሻ ድረስ የሚጠብቀው የረከሰ ነገር እየፈለገ ይባል ነበርና እንደዚህ አይነት ነገሮች በጣም እንትን ብለዋል እና ያ እንዳይሆን ይሄ ሰውዬ አሁን early የሚጠየቁትን ጥያቄዎች እንትን ተቀብሎ የማይሆን ከሆነ ፕላን ቢዎችን እንትን ብሎ ክለቡን በደንብ ያግዛል። ኢቭን ፖስት አርቴታም በደንብ ያገለግላል ብዬ አምናለሁኝ። ይሄው ነው ፀሐይ። በጣም አሪፍ ቢኒ፣ ወደ አንተ ልመጣ ነው። ቀደም ያነሳቸው አንዳንድ ሀሳቦች አሉና ከነዛ ቢኒ ይሰማል? አሁን ተቆራርጦ ነበር፣ አሁን ይሰማኛል። ቀጥል። እሺ፣ በጣም አሪፍ እና ለኔ ያስተጋባል ታውቃለህ። እኔ የማወራው ኦኬ፣ ምን ላድርግ? ወደ አንተ ለመጣ ነው ላነሳችሁ። እሺ፣ ፕላን ቢ ቀጥል እስቲ። በዚህ ጉዳይ ላይ አንተ ቀጥል። ፕላን ቢ ባልከውም ቀጥልልኝ። እኔ ከዚህ በፊትም ፀሐዬ ጋር ደጋግመን አንስተናል። አንድ እኔ በኤዱ ቅር የምሰኝባቸው በተለይ ከኤዱ መልቀቅ በኋላ አንድ ፕሮግራም ሰርተናል፣ ትዝ ይለኛል። አይ ቲንክ ቴክኒካል ችግር ገጥሞ አልተለቀቀም መሰለኝ እንጂ በኤዱ ላይ ከሰራነው ሀሳብ አንዱ አርቴታ ፕላን ኤ ተጫዋቾችን ማግኘት አለመቻሉ ነው። ሌላ ደግሞ ከአርቴታ ከፕሮጀክቱ ጋር አይቀጥሉም የሚላቸውን ተጫዋቾች መልሶ የመሸጥ ጉዳይ ነው። ይሄንን ታውቃላችሁ። ሪስ ኔልሰንን ውሰት የሰጠበት፣ ሳምቢሎ ኮንጋን ውሰት የሰጠበት፣ ያ ፖርቹጋል ላይ ሌፍት ባክን ውሰት የሰጠበት፣ እሱ ውሰት ኃይሉት ሽያጭ በጣም የሚያስጠላ ዲል ነው እንደምታውቁት፣ ለላዚዮ የሰጠው ማለት ነው። የኬራን ቲርኒን ጉዳይ ታውቃላችሁ። የሁሉ ሌፍት ባክ እያለ ከፕላኑ ውጭ እንደሆነ እየነገረው መሸጥ አልቻለም እና አርቴታ ወደ ፕላን ኤ ዝውውሮቹ እንዳይገባ ያደርግ የነበረው አንድ የመሸጥ ጉዳይ ነው። አትሌቲኮ ማድሪድ ደግሞ ጥሩ ገዢ ብቻ ሳይሆን ጥሩ ሻጭ ክለብ ነው እንደምታውቁትና ከዚህ አንጻር አንድሪያ በርታ ሲመጣ ቲሙ
ከአርቴታ ፕሮጀክት ጋር እንዲቀጥሉ የማይፈልጋቸውን ተጫዋቾች ፕሮፐርሊ ሊያስወግድለት ይችላል። ሌላ የደቡብ አሜሪካ ማርኬትን ኤዱ በተለይ ብራዚል ማርኬት ላይ ኤዱ ጥሩ ነው። አንዳንድ ቁማሮችን ሞክሮ ለምሳሌ ጋብሪኤል ማርቲኔሊ ተሳክቶለታል ማለት እንችላለን በተወሰነ መልኩ። ከዛ ውጭ ግን የደቡብ አሜሪካ ማርኬት ኤክስፔሪንስ ያለው አውሮፓዊ ቢሆን አሜሪካ ላይ ያለው ሰው ነው። ቅድም ካነሳቸው ተጫዋቾች ውስጥ አንዳንዶቹ የደቡብ አሜሪካ ተጫዋቾች ናቸው። አሁን ራሱ ሚድፊልድ ላይ ያሉት እነ ዲፖልን ማየት ትችላለህ። የደቡብ አሜሪካ ተጫዋቾች ናቸው፣ አርጀንቲናውያን ተጫዋቾች ናቸውና የሰውየው ኤክስፒሪየንስ ቅድም አብይ የዘረዘራቸው ተጫዋቾችን ለአትሌቲኮ ማድሪድ ከማስፈረሙ አንጻርና ከስኬቱ አንጻር ካየኸው በጣም አዋጭ ነው። ቅድም እንዳነሳው የጆዋ ፊሊክስን እንኳን ብናነሳ አብይ ያወራ ሳስብ የነበረው ነገር ምንድነው የጆዋ ፊሊክስ አይነት ታለንት ፕሮፋይል ያለውን ተጫዋች በ18 እና በ19 ዓመቱ በዛ ደረጃ ፐርፎርም እያደረገ አይተው አንቷን ግሪዝማንን በዛ ገንዘብ ከሸጥክ በኋላ ያብር እጅህ ላይ ያለ አለመግዛት ሞኝነት ነው፣ ሪስክ ስለሆነ እንዲህ አይነት ሪስክ ትወስዳለህ። ማርኬት ላይ የተለመደ ነው። ታለንት ፕሮፋይሉ አስደናቂ ነው። በወቅቱ የነበረው ፐርፎርማንስ አስደናቂ ነው። ልጁ እድሜው ወጣት ነው። ሪሴል ቫልዩ ትልቅ ነው። ማድረግ ነበረበት፣ አደረገ እና ሪስክ አለው ብዬ አላስብም። እንደዚህ አይነት ዝውውሮች ሪስክ አላቸው በራሳቸው፣ ሪስክ የሌለው ዝውውር ስለሌለና እንዳለው የቶማስ ለማር ጉዳይ ነው እንደውም በተወሰነ ደረጃ አትሌቲኮ ማድሪድ ላይ ፌል አድርጓል ልትል የምትችለው። ስለዚህ አሁን ራሱ ያሉትን የአጥቂ አማራጮች ስታይ፣ አሁን ራሱ አትሌቲኮ ማድሪድ የተገነባበትን ወይ ስታይ በተቻለ መጠን በጣም አብይ ይሰማል? ይሰማኛል። የሰማው አይ ቲንክ የቢኒ ቀደም ሲያወራም የነበረውን ሪከርድ ያደረገው አይመስለኝም። ቢኒ እንትኑ ትክክል የሆነ አይመስለኝም። ኧረ እባክህ ሳውንዱ ትክክል አይመስለኝም። ለምን እንትኑ ራሱ የዌይቡ ራሱ ለእኔ አይታየኝም። ታውቃለህ? አይታይህም? አይ ቲንክ የኔ ድምጽ እያስተጋባ ነው እና የሆነ ድምጹን ልክ ነህ። ያንተን ቀሳሳል የሆነ እስቲ ተናገር። አይ ቲንክ ያንተ ያስተጋባል ፀሐዬ፣ የቢኒ ደግሞ ድምጹ በጣም ርቋል። ኦኬ የኔ ዌቭም የለውም ሳውራ ፀሐዬና ድጋሚ አስተካክላትና ድጋሚ አስተካክላትና ቢኒ ተመልሰሽ ላክልኛ። እሺ አይ ሊንኩን አንተ ሊንኩ ተመሳሳይ በቃ በዛው ልግባ፣ ወጥቼ ልግባ። ግን የሆነ አይ መግባት ሳይሆን ሳውንድን ማስተካከል ያለብኝ ይመስል ሳውንዱ ድምፁ መሰለኝ። እሺ ልሞክረዋ እስቲ ቆይ እኔ ሚውት ላድርግና አንተ አቤ አለው ፀሐዬ፣ አንተም ድምጽ ያስተጋባል። አሁን ያስተጋባል። አሁን ቆንጆ ነው። በቃ አሁን ክሊር ጥሩ ነው። ቢኒ ላይ ነው ሲያስተጋባ የነበረው። ለቢኒ ሳዋራው ቢኒ ጋር አስተጋባ እና አይ ቲንክ ሴቲንግ ላይ ቢኒ ሳይነካው አይቀርም እሱ መሰለኝ። ለማንኛውም እኔ እውነት ለመናገር ከአንድሪያ ቤርታ ጋር በተያያዘ ያነሳቸውን ነገሮች ለማየት እየሞከርኩኝ ነበር። እኔም ብዙ ነገሮችን እያየው ነበረ። ጠዋትም አንድ ፖድካስት እያየው ነበር፣ የአርሰናል ውስጥ ታዋቂዎች የሰሩት ፖድካስት እና ሰውየው የመሸጥና የመግዛት እና ትልቅ ፕሮፋይሎችን የመድፈር አቅሙ አዘሲም ታይም ደግሞ ቲሙ ላይ የሚፈጥረው ይሄ የትልቅ ተጫዋቾችን እና በትልቅ ገንዘብ በትልቅ ባጀት ተጫዋቾችን ለመግዛት የሚሄድበት ድፍረት የአርሰናል ባለቤቶችንም ያሳመነ አይመስልህም? ማለት እኔ ኖርማሊ የአርሰናል ባለቤቶች እነ ክሮንኬ የሚሄዱበት ክለቡን የሚያስተዳድሩበት መንገድ ብዙ ጥያቄ ያለበት ነገር ነው። ያው ክለቡ በራሱን ሰልፍ ሰስቴን በሆነ መልኩ እንዲመራ ይፈልጋሉ ብዬ አስባለሁ። ከዛ ግን በተጨማሪ በኤዱ ብቃት መጠራጠራቸውስ አይሆንም ብለህ ታስባለህ? ትልልቅ ገንዘቦችን ለማውጣት ድፍረት ያጡት የኤዱ የዝውውር መንገድ አይሆንም ብለህ ታስባለህ? ቢኒ ተመልሰህ ገባ መሰለኝ። አዎ ገብቻለሁ። አሁን እንዴት ነው? አይ ጥሩ ነው። አሁን አሪፍ። አሁን ዌቭዋል ነው። አዎ ስለዚህ ቅድም ከአንድሪያ ቤርታ ቅድም ስታነሳ ከነበረው ሀሳብ ይሄ ከመሸጥ ከመግዛቱ አጠቃላይ የኤዱ የዝውውር ሂደት እና ደግሞ እግረ መንገድን እዚህ ጋር ለአብይም እየጠየቁት ነበርና አንድ ጥያቄ ላንተ ላንሳለን። ምንድነው ላንሳ የፈለኩት ጥያቄ ሰውየው ማለት ይቅርታ እነ ክሮንኬ
በኤዱ እምነት አልነበራቸውም። አንድሪያ ቤርታ ደግሞ ትልልቅ ዝውውሮችን የሚደፍር ነው። ቅድም አብይም ሲነግረን ነበርና እነዛ በትልልቅ ገንዘብ በትልልቅ ባጀት የሚገዙ ተጫዋቾች እነዛ ኢንቨስት ሲያደርግ የነበረን ሰው አሁን ወደ አርሰናል ሲመጣ ዞሮ ሰውየው ዲማንድ የሚያደርገው ይሄንን ነው ብዬ አስባለሁና በኤዱ ዝውውር ሂደት እምነት በማጣታቸው አይሆንም ብለህ ታስባለህ? የክሮንኬ ቤተሰቦች ያው ቅድም ስትለው የነበረው የዴክላን ራይሱ አጠቃላይ ነገሮችን ኤክሰፕሽናል አድርገን ከፍተኛ ባጀት የሚጠይቁ ዝውውሮችን አለማድረጋቸውና አሁን አንድሪያን ቤርታን መርጠው መቅጠራቸው ይሄንን ሽፍት እያደረጉ አይሆንም ብለህ ታስባለህ? ፓራዳይም ሽፍት እያደረጉ አይደለም? ከዚህኛው አካሄድ ወደዚህኛው እየቀየሩ አይደለም ብለህ ታስባለህ? እግረ መንገድን እሱን ምን ታነሳለህ? በትክክል ኤዱ ጋስፐር እኮ ችግር አንደኛው እኮ ኤክስፒሪየንስ ነው። በተለይ አውሮፓ ላይ ኤክስፒሪየንስ ችግር እንደነበረበት የምታውቀው የአውሮፓ ተጫዋቾችን ኮንቪንስ አድርጎ ይቅርታ ስልክ ገብቶብኝ ነው። ልቀጥል? ሄሎ አሎ ቢኒ፣ እኔ ይሰማኛል። ቀጥል። ኦኬ። የኤዱ ችግር ግን ድምጽህ ርቋል እንደቀድሙ። አሁንስ? እሺ ገብቼ ላስተካክለው። አዎ ተመሳሳይ ሆነ። እሺ ቆይ አብዬ አንተ ቀጥል። ወይ እኔ አሁን የጠየቁትን ጥያቄ እሺ ልቀጥልልህ። ኤዱ ኤክስፔሪየንስ አለመኖሩን የምታውቀው ማለት ይህንን ስራ ከተሰጠው ጊዜ ጀምሮ ያከናወነው የምትለው ትልቅ ዝውውር የለም። ትልቅ ዝውውር ብለን እንኳን የምንጠራው እንደነ ቶማስ ፓርቲ አይነቶቹን ዝውውሮች ውል ማፍረሻ ከፍሎ ነው ያመጣው። ውል ማፍረሻ መክፈል ደግሞ ምንም በቀላሉ የሚሰራ ስራ ነው እና ከዛ ውጪ እነ ጋብሪኤል ጄሱስንም ሲያመጣ የተጠየቀውን እነ ዚንቼንኮንም ስታመጣ እና በኤዱ ጊዜ ከነበሩት ዝውውሮች ውስጥ ይሄን ያክል ገብቷል አይደለ? የሰውየውን ኳሊቲ የምናይበት ዝውውር የለም። ካልሆነ ደግሞ እንደነ ጋብሪኤል ማርቲኔሊ አይነቶቹን ምንም ሪስክ ፍሪ የሆኑ ገብቷል አይደለ? ዝውውሮችን ያደረገው። ከዛ ውጪ የነበሩትን ብታያቸው አብዛኞቹ እንደውም እኔ ፌል ያደረግንባቸው ሁሉ ይበዛሉ ብዬ ነው የማምነው። በማን እንደሆነ ባላቅም አሁን ፋቢዮ ቬራን ብታየው፣ ሳምቢሎ ኮንጋን፣ ኑኖ ታባሬሽን እነዚህ እንደዚህ አይነቶችን ተጫዋቾች ስታያቸው ምንም እንዳልኩ ያን ያክል ሊወጣባቸው የማይገባ ተጫዋቾች ናቸው። በከፍተኛ ዝውውር ከፍለን ያመጣ ናቸው። በተቃራኒው ደግሞ ራሱ ማንንስ ሸጠን የሚለውን ደግሞ ነገር ስታይ በሙሉ በውሰት እየተሰጡ አንዳንዶቹ የውሰት ዘመናቸው ሲያልቅ በዛው ኮንትራታቸው እያለቀ የወጡ ናቸው። ከዛ ውጪ ደግሞ በጣም አንዳንዶቹ አሳፋሪ በሆነ መንገድም እንደምታየው በጣም ብዙ ብር ወጥቶባቸው እንደገና እንትናቸው ኮንትራታቸው እስኪያልቅ ተጠብቆ በነፃ የወጡ ናቸው የሚበዙት። እንደው ትንሽ ደህና ብር አገኘንባቸው የሚባሉት እንደውም ከአካዳሚ የመጡትን ተጫዋቾች ነው እንጂ ምንም የኤዱን ኳሊቲ የሚያሳይ አንድም አይነት ዝውውሮች አላየንም። በመሸጥ ደረጃ እንኳን ስቲል በከባድ ብር የሸጥናቸው የአካዳሚ ልጆቻችንን ነው። ስለዚህ በመጀመሪያም የነበረው የእሱ የማርኬት ሰንሰለቶች የነበሩት የሳውዝ አሜሪካ ደላሎች ናቸው። ስለዚህ በዛ የተነሳ ሞር እንትኑ የነበረው እዛ ላይ ነው። ላስት ይር አርቴታን ፌል አደረገው ብዬ የማምነው አንደኛው ከክለቡ ባለቤቶች እኩል እሱን ነው። ምክንያቱም የመውጣቱ አንደኛው ሪዝን የነዚህ የማራናኪስ ነው ምናምን የሚባሉት ያገኘውን እድል ከሱ ውጪ ምንድነው ራሂም ስተርሊንግን ጁን ላይ እንደማይፈልገው ተናግሯል አርቴታ እና ምንም አማራጭ ባጣበት ሰዓት ላይ ዘ ላስት ሚኒት ላይ መጣ ራሂም ስተርሊንግን ያለው ኦፕሽን ስትለው ምንም ራሂም ስተርሊንግ ኦር ነቲንግ ስለተባለ የመጣ ልጅ ነው። ላስት ሰመር ላይ የነበረው የዝውውር መስኮቱን አይተው ከሆነ ዘ ሆል ሰመር ላይ ምንም አይነት ነገር በማይመስሉ አይነት መንገዱ ይጠየቁ የነበሩት ተጫዋቾች ራሳቸው ሪያሊስቲክ እንዳልሆኑ እየታወቁ እነዛ ነገሮች ላይ ጊዜ ተፈሽቶ ባለቀ ሰዓት ላይ ያ ነገር ነው የሆነው እና እያንዳንዱ ከዛ በፊት የነበሩትንም እነ ዴክላን ራይስን እኮ በተባለው ብር ነው የገዛው። ምንም ያን ያክል እንዳልኩ እሱን እንትን የምትልበት የለም። እነ ካይ ሃቨርትዝንም ሲገዛ እንደዛው ነው። እነ ቼልሲ በኢንስቶልመንት ይከፈላቸዋል ሲባል በደስታ ነው ቶሎ እንትን ያሉት። ከዛ ውጪ የነበሩትንም ዝውውር የዩሪየን ቲምበርንም ማየት ይችላል። በቃ የፈለገውን ብር ነው የሰጧቸው እና እያንዳንዶቹን ስታያቸው የእሱን የባርጌኒንግ ፓወር አታየውም። ሞር በፊት እንደውም ኦፍ ዘ ሬከርድ ባለፈው ስናወራ ታስታውስ ከሆነ ቬንገር የሆነ ጊዜ 2007 2006 አካባቢውን አላውቅም እና
ደላሎችን ማራቅ አለብን በሚል እነዚህ ኤጀንቶችን ካራቁ በኋላ ክለቡ ትልልቅ ዝውውሮችን በሽያጭ ማለት ነው፣ በግዢ ሳይሆን በሽያጭ መልክ አላደረገም። ዞሮ ዞሮ ዘመናዊ ደግሞ ማርኬት እንዳልኩ ወይ ጠንካራ የሆነ ስፖርቲንግ ዳይሬክተር ያስፈልጋል፣ በደንብ ሰንሰለቱ የሰፋ ካልሆነ ደግሞ ያው እንዳልኩ ኳሊቲ የሆነ አካዳሚና ታዳጊዎችን ስፖርት የሚያደርግ ታለንት ስፖርት የሚያደርግ ጥሩ የሆነ አሰልጣኝ ያስፈልጋል። እና ኤዱ በዚህ በኩል ምንም አይነት እንዳልኩ አርቴታን ረዳው ብዬ አሁን ሞልቴ የምናገረው ነገር ምናልባት በማስወጣት እሱንም ያው በክፍረት ነው አብዛኞቹ የወጡት እንደምታውቀው ፔኦፍ እያደረግናቸው እንደነ ኦዝል አይነቶቹን እንደነ ሙስታፊ አይነቶቹን እነ ኮላዚናችን ፓፓስዶፖሎስ የግሪኮ ተከላካይን ጨምረ የአካዳሚና ኤትሊ ሜትልን ላይልስ እንደውም አንርሳው። እንደውም ታስታውስ ከሆነ ውልቭስ በ15 ሚሊዮን ፓውንድ ልክፈል እያለ አቆይቶት በአመቱ በነፃ ነው ምናምን የወጣው ታስታውስ ከሆነ ኦልሞስት በነፃ በለው እና ምንም እንዳልኩ ወደኋላ ሄደህም እቺን 4-5 አመት ብታየው ብትገልጠው የኤዱን ኳሊቲ የሚያሳየን ምንም ነገር የለም። እና አይ ቲንክ አሁን ያደረጉት ነገር ያለው ክሮንኬዎች በትክክልም የነሱን ክፍተት የምናይበት ይመስለኛል። ምክንያቱም ይሄ ሰውዬ ያውቃል፣ ማርኬቱን በደንብ ረጅም አመት ኖሮበታል። የአውሮፓን ማርኬት ያውቀዋል፣ የሳውዝ አሜሪካን የላቲን አሜሪካ ማርኬት ያውቀዋል። እና ጣሊያናዊ መሆኑም ደግሞ የሚሰጠው ደግሞ የራሱ የሆነ እንዳልኩ ያው እንደምታውቀው ባለፈው ከነ ማርኮቲ ጋር በተነሳ ፋብሪዚዮ ሮማኖ ጋር በተያያዘ እንዳልኩ እነዛ በሙሉ የሚያገኟቸው የተወሰኑ ነገሮች እስካሉ ድረስ የተጫዋቾችን ሁሉ ልብ ማነሳሳት ትችላለህ እኮ አንዳንዴ ገባ ያላሰበውንም ተጫዋች ሄደህ እንደዚህ ፈለገህ በሚል ምንም ያልነበረ ነገር ፈጥረህ ያንን የማድረግ ራሱ ታለንት አለ። ያው እንዳልኩ ከጀርባ የሚሰሩ ብዙ ዝውውር ፖለቲካዎች አሉ እንደምናውቀውና ያንን ነገር በደንብ የገባው ሰው ስለሆነ አይ ቲንክ ክሮንኬዎች ከረዱት የምንፈልጋቸውን ስለምናውቅ ትክክለኛው ማለት በቃ ክለቡን በደንብ አንድ ስቴፕ ወደፊት በደንብ የሚያራምደውን ዝውውር ነው ያደረጉት ብዬ አምናለሁኝ። በጣም አሪፍ ቢኒ ያለ አይደለ አለው ፀሐይ አሁን ይሰማል ብዬ አይደለም ድምፁ ያው ነው ታውቃለህ። ኦኬ እንደ ቅድሞ ታስተካክላት አሪፍ ነበር። ወጥቼ ልግባ ወጥቼ ነው ገባኝ። ምንም ያርክሽ ነገር የለም። እንግዲህ ያው አይ ቲንክ ቢኒ ውጭ ስላለ ነው በጣም የተቸገረው። አድማጭ ተመልካች ቤተሰቦቻችን አብዬ ሜን ትረዳለህ ብዬ አስባለሁና ያው የመጀመሪያ ቀኑም ያው እሱም በዳታ ነው እየተጠቀመ ያለው ለዛ ነው ብዬ አስባለሁ። አንድ ጥያቄ እዚህ ጋር አንድ ሐሳብም እንደ ጥያቄም ልቀጥለ ነው ይሰማል ብዬ አስባለሁ። አብዬ እየሰማሁ ነው እኔ። በጣም አሪፍ ቅድም ያልከው ነገር አለ የዝውውር ፖለቲካ በሚባለው ጉዳይ ላይ አሁን ትልቁ የአንድሪያ ቤርታ ኮኔክሽን ተብሎ የሚታሰበው ያው ቀደም ያየው ነበርና የኤዱ ኮኔክሽን ወደነ ኪያ ጆብራቻን ይሄዳል። ኪያ ጆብራቻንን ታውቃለህ ብዬ አስባለሁ። ይሄ ኢራናዊ የቢዝነስ ሰው እና እሱ ነው የነ ሴድሪክ ሱዋሬዝ ኤጀንት የነበረው እሱ ነውና ኤዱም ከሱ ጋር ነበር አብዛኛው ቢዝነስ ሰራ የነበረው። አሁን ግን ሆርጌ ሜንዴዝ ነው የሚባል ነገር አለ የአንድሪያ ቤርታና እኔ አሁን በጣም ክሪቲካሊ ሁላችንም እንድናየው የፈለኩት ነገር ምንድነው ክሮንኬዎች ከረዱት ያልካት ነገር አይ ቲንክ ሰውየውን ሲቀጥሩት ይመስለኛል ኦልሬዲ ክሊር የሆነውን ሰውየው ያለው ሲቪ አለ። አጠቃላይ በጣም ዲኮሬቲቭ የሆነ ሲቪ ነው ያለውና ይሄ ሰው ማለት ቲሙን ትራንስፎርም ሊያደርግ የሚችልና በጣም ዲማንዲንግ የሆነ ሰው ነው ብዬ አስባለሁ። ስለሆነም ትልልቅ ዝውውሮችን ለማከናወን ወደ አርሰናል የመጣ ይመስለኛል። ኦልሬዲ ግን የክሮንኬ ቤተሰቦች ያ ትረስት የሚያሳድሩበት ሰው ስለሌለ ነው እስከዛሬ የቆየውና አሁን ከሆርጌ ሜንዴዝ ጋር አጠቃላይ የአውሮፓ ነገር ኳስ አብዛኛው ትልልቅ የሚባሉ ተጫዋቾችን ተቆጣጥሮ ያለው ሰው ሆርጌ ሜንዴዝ ነው በኤጀንት ደረጃ ማለት ነው። ሱፐር ኤጀንት ነው እና ከዚህ ሰውዬ ጋር አብሮ የሚሰራ ነው የሚባል ነገር አለ። የነ ጃኦ ፊሊክስም ዝውውር ከዚህ ጋር የተያያዘ ነው ይባላልና አሁንም በስሩ ነገሮች አሉ ተይሰውና እኔ በጣም ስትረስ እንድናደርግ የፈለኩት ትልቁ ጉዳይ ምንድነው የክሮንኬ ቤተሰቦች ወደዱም ጠሉም አንድሪያ ቤርታን ሲቀጥሩ ትልቅ ዝውውሮችን ወደ ማድረግ ውስጥ አይገቡም ብለህ ታስባለህ? ለምሳሌ አርሰናል ሲከተለው የነበረው ስካውት ሲያደርጋቸው የነበሩ ተጫዋቾች አሉ በአጥቂ ደረጃ ለምሳሌ እንደነ ቤንጃሚን ሼሽኮ አይነት ተጫዋቾች። አሁን ግን የሚሰማው ነገር ምንድነው እንደነ ላውታሮ ማርቲኔዝ አይነት ተጫዋቾች ይሄ ሰውዬ በላቲን አሜሪካ የአትሌቲኮ ማድሪድ መልማይ በነበረበት ሰዓት ላይ በደንብ አድርጎ ሲከታተለው የነበረ ሰው ነበርና አጋጣሚ ሆኖ ይህንን አድቫንቴጅ ለመጠቀም ይፈልጋል የሚልም ነገሮች አሉና አይ ቲንክ
ከዚህ አንጻር እነዚህ ነገሮች አይኖሩም ብለህ ታስባለህ? ቢኒ በምስል ነው የገባው። እነዚህ አይኖሩም ብለህ ታስባለህ? አብይ ይቅርታ ቢኒ በምስል ስለገባ ነውና ምን ይመስላል? አዎ በደንብ ይኖራሉ እንደዛ። ግን እኮ ፀሐይ አንድ መርሳት የሌለብን ነገር ትልልቅ ዝውውሮችን አልፈጸሙም ማለት አንችልም። ምክንያቱም የዴክላን ራይስን ዝውውር ስታይ እንደገና የነ ካይ ሃቨርትዝን ዝውውር ስታይ ትልልቅ የሚባሉ ዝውውሮች ናቸው። ኢዚት መኒ ዌል ስፔንት? እንግዲህ እስካሁን ባለው ደረጃ ዴክላን ራይስ ኦልሞስት አዎ ገንዘቡ በትክክል ወጥቷል ይባላል። እኔ ካይ ሃቨርትዝም እንዳልኩ አከራካሪ ነው፣ ግን ካለው ከተከፈለው ደሞዝ አንጻር እንደው ሲሊንግ ሬዘር እንደምንለው ወይንም ደግሞ አንድ ወደፊት የወሰደን አይነት ዝውውር አይደለም ብዬ ነው የማምነው። ግን ስቲል እንደዛም ሆኖ ትልልቅ ዝውውሮችን የምንለው አይደለም። አሁን ዋናው መሰረታዊ ልናሰምረው የምንገባው ነገር አንድሪያስ በርታ በመምጣቱ ሽያጮቻችንም የተሻሉ ይሆናሉ ብለን ነው። እኔ እንደውም በአሁኑ ክረምት የምጠብቀው አንድ ትልቅ ተጫዋች ይሸጣል ብዬ አምናለሁ። ማን ብትለኝ አላውቅም፣ ግን ክሬንኬዎች የሚለቁት ገንዘብ በቂ ስለማይሆን አንድ ትልቅ ተጫዋች ተሽጦ እንደገና ደግሞ ሌሎች ትንንሽ ብር ያወጣሉ ተብሎ የሚታሰቡ እነ ፋቢዮ ቤራም ሊሆን ይችላሉ፣ እንደነ ዚንቼንኮ እነ ጋብሪኤል ጄሱስም ሊሆን ይችላሉ። እንደነዚህ አይነት ተጫዋቾች ኢቭን ተጨምረውበት አንድ ትልቅም ተጫዋች ሸጠው ማን እንደሆነ ባላቅም ከዛ በሚገኘው ያ ጀነሬት በምናገኘው ገንዘብ ላይ የባለቤቶቹ ሜቢ የሚጨምሩትን ጨምሮ ነው አሁን የምናስባቸውን አይነት 3-4 ኳሊቲ ተጫዋች መጥተው ኔክስት ይር አንድ ወደፊት ተራምደን የምንፈልገው እንትን ላይ እንደርሳለን ብዬ የማስበውና ለዛም ይመስለኛል በርታ የመጣው ከግዢዎቹ በላይ ግዢዎቹ ላይ እንዳልኩ ያለውን እንትን ተጠቅመው የሚያደርጋቸው ያው የራሱ የሆኑ ቅድም እንዳልኩ የዝውውር ፖለቲካ አለ። ያንን ተጠቅሞ የማምጣት እንትኑ ልክ ነው። ከዛ በላይ ግን ዋናው ክሬንኬዎች ሲያመጡት እንደፈለገ 300-400 ሚሊዮን ሰጥተውት እኛ በምንፈልገው ይሄ ነፃ የሆነ እንትን ያመጣል ብለው ሳይሆን ባላንስ አድርጎ ይሄ እግር ኳስ የጨዋነት ደንብን በጠበቀ መንገድ ያሉትን እነዚህ ይሄ ሪሴል ቫልዩ ያላቸውን ደግሞ ደህና በሚባሉ ዋጋ ሸጦ እኔ አንዳንዴ በጣም እኮ ነው የሚያሳዝን። ሌላ ክለብ ላይ በጣም አቨሬጅ የምትለው ተጫዋች በዚህ ብር ተሸጠ ሲባል እኔ ኢዚት ሪል ብዬ ጠይቃለሁ። ምክንያቱም እንትና በዚህ ብር ተሽጦ እንትና እንዴት በዚህ ተሸጠ የምንላቸው አይነት ዝውውሮች አሉ በጣም የሚያስደነግጡ እና እንደነዚህ አይነት ነገሮችን ባላንስ የሚያደርግላቸው ይመስለኛል። እና ዋና ያመጡበት ከዝውውሩ እንትን በላይ ሽያጩን ባላንስ እንዲያደርግላቸው ይመስለኛል። ፀሐይ ቢኒ ተመልሰህ ገብተሃል? አዎ። እንዴት ነው ድምጼ? አሁን አሪፍ ነው። በጣም አሪፍ ነው። አዎ በቃ በዚሁ ቴምፖ እንቀጥል። አንተ ጋር ላነሳ የፈለኩት ጥያቄ ቅድምም የጀመርነውና አብይም የነካካቸው ነገሮች አሉና አሁን አብይ ያለ ያለው ምንድነው ትልቁ የአንድሪያ ቤርታ እየመጣ ያለው ተጫዋቾችን የመሸጥ ወይም ደግሞ በክለብ ውስጥ ተጫዋቾችን የመሸጥ ችግር ለመፍታት ነው የሚል ነገር አለ። እኔ ያው በከፊል ማልስማማበት ነገር አለ። ምክንያቱም አሁን ክለቡ ተጫዋቾችን ከመሸጥ በላይ አንደኛ ትክክል ነው፣ እስማማለሁ፣ የማያስፈልጉ ተጫዋቾች መልቀቅ አለባቸው። ከዛ በተጨማሪም ግን ለምሳሌ በክለብ ውስጥ ያው ኮንትራታቸው የሚራዘሙ በጣም ወሳኝ ተጫዋቾች አሉ። አሁን ቀደምም እየተናገርኩ ነበረ ያው ላይ በገባሁበት ሰዓት ላይ እና 3 ተጫዋቾች ቀጥታ እንደጀመረ የነ ዊሊያም ሳሊባን የአብሬል ማጋሊሽ ካዮ ሳካን ኮንትራት ማራዘም ጉዳይ አንድ። ሁለተኛ ነገር ደግሞ ክለቡን ፕሮጀክቱን አንድ ስቴፕ ከፍ የሚያደርግ ምክንያቱም አርቴታ እያለ ነበረ ፕሮጀክቱ ፌዝ 5 እና ፌዝ 6 ላይ ደርሷል። እነዚህ 2 ፌዞች ደግሞ ሰስቴን አድርገን በሻምፒየንስ ሊግ መወዳደርና ትልቅ ዋንጫዎችን ማሳካት ነውና የዛ ፕሮጀክት ማሳረጊያ አካል አይሆንም ብለህ ታስባለህ አንድሪያ ቤርታ? ሊሆን ይችላል፣ ግን በተወሰነ ደረጃ እኔ ባብይ ሀሳብ ደግሞ እስማማለሁ። እንደምናስበው ልቅቅ ያለ ኢንቨስትመንት ከአርሰናል ባለቤቶች ይመጣል የሚል እምነት የለኝም። ቅድም አብይ ካነሳቸው ሀሳቦች ውስጥ የሚያስማማኝ አርሰናል የሆነ ሰው መሸጡ አይቀርም፣ ማን ነው የሚለውን ጉዳይ መመለስ ያስፈልጋል። የተወሰኑ የዝውውር ስፔኩሌሽኖችን ስትከተል ዊሊያም ሳሊባና ማርቲን ኦዴጋርድ ይመስላሉ። ጁቬንቱስ ፍሎሪያን ዊርትዝን የሚያጣ ከሆነ ማርቲን ኦዴጋርድን ይሞከራል የሚል ማን ነው እንትና ባየር ሙኒክ፣ እንዲሁም ጁቬንቱስ ቲያጎ ሞታ ማርቲን ኦዴጋርድን እንደሚፈልገው አንዳንድ ፍንጮች አሉ። ዞሮ ስፔኩሌሽኖች በዊሊያም ሳሊባና በእንትና ዙሪያ
ማርቲን ኦዴጋርድ ዙሪያ ይሽከረከራሉ ያሉ ሀሳቦች እንዳሉ ሆኖ ባይታወቅም አርሰናል አንድ ትልቅ ተጫዋች ብስል ካሉት መካከል ሊሸጥ እንደሚችል ትገምታለህ? ማን ነው የሚለውን ነገር ማሰብ ቢያስቸግርም በተለይ ደግሞ የስኳድ ዴፕዙ በዛ ያለበት ቦታ በተለይ ወደ ተከላካይ ስትሄድ ሊሸጥ ይችላል ብለህ ትጠረጥራለህ እና እንዲህ ልቅቅ ያለ ኢንቨስትመንት አድርጎ ፌዙን ያሳድጓል የሚል እምነት ባይኖረኝም የሽያጭ ላይ ከሞር ከግዢ በላይ ሽያጭ ላይ ስራ መሰራት አለበት። ኢቭን አሌክዛንደር ዚንቼንኮ ጋብሪኤል ሄሱስ ከዚህ በኋላ በአርቴታ ፕሮጀክት ውስጥ ስፍራ እንደሌላቸው አርቴታ በምልክት ነግሮናል ከዚህ በፊትና እነሱን ቤንች በማድረግ ከምንጠብቀው በታች እነሱን በመጠቀም ከፕሮጀክቱ ውጭ እንደሆኑ ሳይኖች ሰጥቷል። ስለዚህ እነሱን ተጫዋቾች መሸጥ የአርሰናል ፕራይመሪ ስራው ነው። ከዚህ በፊትም ደግሞ በክለብ ውስጥ አንድ ያልተጻፈ ህግ አለ። የሆነ ተጫዋች ከማስፈረም በፊት ፔሮሉን ለማስተካከል ሲባል የፔሮሉን ባላንስ ለማምጣት ሲባል አንድ ተጫዋች መልቀቅ የሚባል ያልተጻፈ ፖሊሲ አለ። ስለዚህ ዞሮ አብይ ያነሳው ሀሳብ የሚያሳምነኝ ከግዢ ይልቅ ሽያጭ ላይ በርታ ሞር ፐርፎርም እንዲያደርግ ይጠበቅበታል። የመጀመሪያው ሀሳብ እሱ ነው። ሁለተኛ ደግሞ ግዢ ላይ ፕላን ኤን አቺቭ ማድረግ ነው። ቅድም አብይ አንስቶታል። ኤዱ አርሰናል ላይ ሲቪ ነው የሰራበት። የአውሮፓ ልምድ የሌለው ሰው ከደቡብ አሜሪካ ድንገት መጥቶ የአውሮፓ ውስጥ ያለ አንድ ትልቅ የአውሮፓ ክለብ ቴክኒካል ዳይሬክተር በመሆን ፕሮፋይሉን ከፍ አድርጎበታል፣ ሲቪውን አደልቦበታል እና የሰራው ስራ ይሄ ነው። ለራሱ ነው ሞር የተጠቀመው ማለት እንችላለን። በሽያጭም በግዢም ደረጃ በጣም ደካማ ነው። አብይ ካነሳቸው ሀሳቦች ጋር የሚስማማው እነዚህን ቼንኮን ጋብሪኤል ጄሱስን እሱን ያሳመናቸው ሞር ሚኬል አርቴታን ያሳመናቸው ዴክላን ራይስን የማስፈረም ሂደቱ ራሱ ከዚህ ጋር የተያያዘ ነው በዋነኛነት ማለት እንችላለን። ዴክላን ራይስን ሚኬል አርቴታ ኢቨን በፕሮጀክተር ድረስ ሪሰርች ሰርቶ እንዴት እንደሚጠቀምበት ሆቴል ወስዶ አሳይቶት የሚባሉ ባኪስትሪዎች አሉ። እነሱን ማየት ትችላላችሁ እና ከዛ አንጻር ኤዱ ጠቃሚ ሰው አልነበረም። ክለቡ ላይ ሸክም የነበረ ሰው ነው ማለት በድፍረት አሁን ላይ እንችላለን። ምክንያቱም ቅድም አብይ ያነሳቸውን ዝውውሮች በሙሉ ብታያቸው አብዛኞቹ ዊክ የነበሩ ዝውውሮች ናቸው ከሽያጭ አንጻር። ከግዢ አንጻር ደግሞ ሚኬል አርቴታ ፕላን ኤ ተጫዋቾችን አላገኘም። ያን ዩክሬናዊ ተጫዋች ሲፈልግ ትሮሳርድ ነው የመጣለት። ሌሎች አጥቂዎች ሲፈልግ ነው ኦፕሽን ስላጣ ነው ከሃቨርዝን ራሱ ኮንቪንስ አድርጎ ያመጣው። ሌፍት ባክ ላይ ጀራርድ ሃቶን ከአያክስ እንዲያመጣለት ፈልጎ እርምጃ ስላልወሰደ ነው በቀጥታ ካላፊዮሪን ኮንቪንስ ወደ ማድረግ እርምጃ የወሰደው። ስለዚህ ብዙ ነገሮችን ስታይ ኤዱ ክፍተት ሰፊ ነበር። ስለዚህ ይህንን ለመሸፈን ሚኬል አርቴታ የሄደበት ርቀትን አርሰናል በበርታ ተክቶት አሁን እንግዲህ አንድሪያ በርታ የሚያደርገውን ነገር የምንጠብቀው ከሽያጭም ከግዢም አንጻር ነውና ቅድም እንዳለው ከደቡብ አሜሪካ ከሰሜን አሜሪካ ተጫዋቾች ከደቡብ አሜሪካና ከአውሮፓ ተጫዋቾች ጋር ያለው የማርኬት ኤክስፒሪየንስ ስኬቶቹን የአትሌቲኮ ማድሪድ ስኬቶቹን ምክንያቱም ከማድሪድ ከባርሴሎና እንደውም ኢቭን ከአርሰናል አንጻር ከፋይ አይደለም አትሌቲኮ ማድሪድ ባይዘው ከከፈለን ቅድም አብይ በደንብ በጥሩ አድርጎ አንስቶታል። ሸጦ ማርኬቱን አስተካክሎ የሚከፍል ክለብ ነው። ስለዚህ እዚህ ጋር የቴክኒካል ዳይሬክተሩ የመደራደር ብቃትና ችሎታ በጣም ከግምት ውስጥ መግባት አለበት። እንደውም ሰሞኑን አንዳንድ ስፔኩሌሽኖች ለማንበብ ሞክሬ ነበርና ከላውታሮ ማርቲኔዝ ጋር በጣም የጠበቀ ግንኙነት አለው። እሱን ወደ አትሌቲኮ ማድሪድ የማምጣት የዚህ ክረምት ሙከራ ያደርግ ነበር የሚሉ ሀሳቦች አሉ። ሉክ እንግዲህ ምን ያህል ኳሊቲ ተጫዋች እንደሆነ ላውታሮ ማርቲኔዝ ፕላን ቢ እንኳን ሲሆን እንደ ላውታሮ ማርቲኔዝ አይነት ፕላን ቢዎች እንዴት እንደ ዴክላን ራይስ ያሉ ፕላን ቢዎች በጣም የሚያስደስቱ ክለብህን ትራንስፎርም የሚያደርጉ ፕላን ቢዎች ናቸው። ቤንጃሚን ሴስኮ እና አሌክዛንደር አይዛክን ብታጣ እንኳን ላውታሮ ማርቲኔዝን የምታገኝበት እድል ካለ ሃው ማች ኤክስፒሪየንስ እና በጣም ቴክኒካል ፕሮፋይሉ ከፍ ያለ ኳሊቲ ስትራይከር እንደሆነ ማየት ትችላለህ። ስለዚህ ኮሚኒኬሽኑን ካየኸው፣ የሰውየውን ኤክስፒሪየንስ ካየኸው፣ ስኬቶቹን ካየኸው፣ ፋይናንስ አጠቃቀሙን ካየኸው፣ አብይ ያነሳው ሌላ በጣም ወሳኝ ሀሳብ ዜግነቱን ራሱ ካየኸው፣ ሴሪያ ላይ ያሉትን ሊኖሩ የሚችሉትን ኮሚኒኬሽኖች እና ሴሪያ ላይ የታጨቁትን የታለንት ፕሮፋይሎች ስታይ ሰውየውን ማግኘት ምናልባት ጠቃሚ ሊሆን ይችላል የሚል ሀሳብ አለኝ። ስለዚህ አንድሪያ በርታ አርሰናልን በትራንስፈር አቅጣጫ አንድ ስቴፕ ይወስደዋል። ዞሮ ግን የትራንስፈር ቀዳዳዎቻችን በጣም ሰፊ ስለሆኑ አንድሪያ በርታ በአንድ ሲዝን ውስጥ ነገሮችን ቀያሯቸው እንደምናስበውም ኮንኪዎች ደግሞ ባለፉት ሁለት ትራንስፈር ማርኬቶች ላይ ትንሽ ገንዘብ መድበዋልና ብዙ ገንዘብ መድበውት ክለቡን በአንድ ጊዜ ወደ ቶፕ ፐርፎርማንስ ጀነሬት ወደሚያደርግ ቡድን ይቀይሩታል የሚል እምነት ባይኖረኝም ነገር ግን ካነሳናቸው
ቅድም አብይም ከነሳቸው ነጥቦች አንጻር የአንድሪያ በርታ ሹመት ለአርሰናል የሚቀጥለው የዝውውር መስኮትም እንዲሁም ተጫዋቾችን ኮንትራታቸውን ማኔጅ ከማድረግ አንጻር እንደዚሁም ሊለቁ የሚገቡ ተጫዋቾችን ደግሞ ከመልቀቅ አንጻር በጣም ወሳኝ ዝውውር ነው ብለን በድፍረት መናገር እንችላለን። እንግዲህ ዲስ ዊክ አይ ቲንክ ኦፊሻሊ ስራውን ይጀምራል። ውጤቱን እንግዲህ በሚቀጥሉት ሳምንታት እያየን መሄድ እንጀምራለን። ምክንያቱም አንዳንድ ኮንትራቶች ሊታደሱ ይችላሉ የሚሉ ሀሳቦች አሉ። ምናልባት የቡካዮ ሳካ ሀሳብ አይደለም። የዊሊያም ሳሊባ ግን ቅድም አብይም አንስቶት ነበር። የሚሸጠው ተጫዋች ምናልባት እሱ ከሆነ ኮንትራቱ ላይ ላይሰራ ይችላል። ኮንትራቱ ላይ ከተሰራ ደግሞ ወይ አይሸጥም ወይ ደግሞ በውድ ዋጋ የመሸጥ ፕላን አለ ማለት ነው። ምክንያቱም ሪያል ማድሪድ ሲሪየስ የሆነ ፍላጎት ሊኖረው ይችላል ተብሎ ይታሰባል በዊሊያም ሳሊባ ላይ። ስለዚህ ዞሮ ዞሮ ያሉት ኦፕሽኖችን ተጠቅሞ ክለቡን በተወሰነ ደረጃ ትራንስፎርም እንደሚያደርገው ሆፕ እናደርጋለን። ይሄ ዝውውር ምናልባትም ታይም የጠበቀ ትክክለኛ ውሳኔ ነው ብለን በድፍረት መናገር እንችላለን። ታዬ በጣም አሪፍ የሆነ ቆይታ ነው ያደረግነው። እኔ አብዛኞቹ ነገሮች ጨርሻለሁ። ጥያቄዎች የቀረኝ ነገር የለም። በአጠቃላይ ያው የአንድሪያ ቤርታ ጉዳይ በክለቡ ላይ ትልቅ ለውጥ ያመጣል ተብሎ እየታሰበ ነው ያለው። ያው ሰውየውን ልክ እንደ ምንድን ነው እንደ ሳንታ ክሎስ ምናምን ነገር ወይም ደግሞ እንደ ሚራክል ሜከር አይደለም እያሰብን ያለ ነው። ግን ደግሞ ካለው ፕሮፋይል አንጻር ትልቅ ለውጥ ያመጣል ተብሎ ነው የሚታሰበው። በአጠቃላይ እኔ ባለኝ እምነት ወይም ደግሞ እንዳማየው መረጃ ከሆነ የአርሰናልን አጠቃላይ የዝውውር መንገዶችን ሊቀይሩ የሚችሉ ዝውውሮችን ይፈጽማል ብዬ አስባለሁ። ከዚህ በፊት ያው ስካውት ሲደረጉ የነበሩና ከክለቡ ጋር ስማቸው ሲነሱ የነበሩ ተጫዋቾችን ላናያቸውም እንችላለን። ሌሎች አማራጮችንም ሰውዬው ሊያሳይ ይችላል። በጣም ደፋር ነው። ብዙ ነገሮችን ከዲያጎ ሲሞኒ ጋር የሰሩትን ነገሮች ለማየት እየሞከርኩኝ ነበርና በእኔ በኩል ጨርሻለሁ። አብዬ አንተ ቀረ የምትለው ነገር ወይም ደግሞ አንተ በጣም በዚህ ጉዳይ ላይ በደንብ መረጃዎች ዲክ ስላደረግ አንተ ጋር ቀሩ የምትላቸውን ወይም ደግሞ የቀሩ ሀሳቦችን አጋራና ተሰናብተን እንለያይ። አቤ መልካም። ዋናው ነገር ምን መሰለህ ፀሐይ፣ አሁን ጥሩ ፓርቶ አንድሪያ በርታ የመጣበት ሰዓት ኦልሞስት ፕሮጀክቱ ጫፍ የደረሰበት ሰዓት ላይ ነው። ስለዚህ አሁን ያን ያክል በጣም ብዙ ማርኩዊ ሳይኒንግ የምንፈልግበት ጊዜ አይደለም፣ ወይም በጣም ብዙ ትልልቅ ዝውውሮች ብለን የምንጠብቃቸው አይደለም። ሁለት ኳሊቲ ተጫዋቾች፣ ሁለት ደግሞ መካከለኛ ከሚባሉ 4 ተጫዋቾችን ማስፈረም ከቻልን እና ካሉት ውስጥ እነዚህ ብዙ ግልጋሎት የማይሰጡት ኮንትራታቸው ያለቀውን መልቀቅ ከቻልን በውሰት ያሉትን በዛው መሸጥ የምንችልበት መንገድ ካለ ቲሙ ወደ ተሻለ አንድ ስቴፕ የሚሄድ ይመስለኛል። እና የአንድሪያ በርታ ስራም ቢሆን እንዳልኩ ቅድም ተጫዋቾችን ኮንትራት ማራዘሙ ስናወራ ቢኒም ቅድም ብሎታል፣ የሳሊባ ጉዳይ ካልሆነ በስተቀር በሌሎቹ ብዙ ችግር ይገጥመዋል ብዬ አላስብም እንዳልኩ። እና ዋናው ትልቁ ነገር እቺ ሰመር ላይ ኤግዛክትሊ የሚፈልጋቸውን ቦታ ያውቃል አርቴታ። እነዛን የሚፈልጋቸውን ሰዎች የማምጣትና ያለማምጣት ነው። እና ያን ያክልም እንዳልኩ ደግሞ አሁን በጣም በአርሰናል ደጋፊዎች ዘንድ የማየው ትልቁ እንትን መሰለህ ይሄ በጣም ብዙ ተጫዋች የመፈለግ አይነት እና ብዙ ትልልቅ ተጫዋችን የመጥራት አይነት ይታየኛል። እኔ እንደዛ ብዬ አላስብም። ሜቢ እንዳልኩ ከሚለቁት ውጪ በሚለቁት ልክ እናስገባ ይሆናል ብዬ ነው የማስበው። ሜቢ በአንድ ዲፌንሲቭ ሚድፊልደር፣ አንድ ሌፍት ዊንግ፣ አንድ ስትራይከር እና ሜቢ አንድ ነምበር 8 ካመጣ በቂ ነው ብዬ ነው የማስበው። ግን ከሚያመጣቸው ተጫዋቾች ኳሊቲ በምን ያህል ደረጃ ነው የሚለው ነው ትልቁ ነገር። በቃ ካሁን በኋላ እንዳልኩ ይሄ ወጣት ተጫዋች መጥቶ ጊዜ ተሰጥቶት ምናምን አይደለም። በቃ መጥቶ ትራንስፎርም ማድረግ የሚችል ተጫዋች ነው መምጣት ያለበት፣ በተለይ ከፊት ያሉት ሁለቱ ቦታ ላይ። እና አይ ቲንክ ትላንትና የሴሜኒዮን ጥያቄ አይታችሁት ከሆነ እኔ አላቅም ፐርሰናሊ ባለፈውም ስናወራ ነገር ካለውኝ አይቼዋለሁ ቀደም ሰው የሆነ ደስ ያለ ነገር አልደብቅህም። እና እኔ ራፋኤል ሊያኦ ወይም እሱ ቢመጡ በጣም ደስተኛ ነኝ። እውነቴን ነው የምልህ። ያው የሚቻል ይሄ እንዳልኩ ወደፊት የምናየው ነገር ሆኖ ግን በቃ ይሄ ፊር ፋክተር መጨመር አለብን ከፊት ብዬ ስለማምን ነው። እና አንዳንድ የምናያቸው የሚጠሩት አሉ። ኤኒዌይስ ብቻ በጣም የበዛም ባይሆን 2-3 ኳሊቲ ከመጣ ቲሙ እኮ ኦልሞስት ምንም የድካም ነው እኮ ዘንድሮ የምናየው የድካሙ ቅጣቱ እና የለመድነው የዳኝነቱ ጉዳይ ነው እንጂ አሁን እዚህ ቦታ ላይ እንድንሆን ያደረገን ቲሙ ኦልሞስት ጥቂት ነገር የሚጎለው ቲም ነው። እና ያን ያህል ብዙ ይቸገራል ብዬ አላስብም። ጨርሻለሁ። አመሰግናለሁ። በጣም አሪፍ አቤ፣ በጣም ነው የማመሰግነው። ቢኔ ወደ አንተ የቺን ጥያቄ ልውሰዳትና
ቀረ የምትለው ነገር ካለ እንደገና ደግሞ የሴሜኒዮንም ሰምተው ከሆነ አሪፍ ነገር ይመስላል። ኤምሬትስ እንደ ስቴዲየም ይመቸኛል። አርሰናል እንደ ቡድን ሲከላከል በጣም አሪፍ ነው። ከዚህ በላይ ግን ማውራት አልፈልግም። ሌላ ነገር አታስወራኝ ነው የሚለውና ምን ይመስላል? እኔ ያው ኒኮ ዊሊያምስ በጣም ኮከብ ተጫዋች ነው፣ ምንም ጥያቄ የለው። ግን ደግሞ ያው እሱን ከስፔን ማምጣት በጣም ከባድ ነው የሚመስለው። ልጁ አይ ቲንክ ከስፔን መልቀቅ አይፈልግም ወይም ደግሞ የኮንፊደንስ ደሞዙም ትልቅ ነው። ደሞዝ ያለው ዊሊያምስ አምጥተህ የሬስ ስህተት ይሄ ሊበርደው ላይ ይችላል ታውቃለህ። ከዛ ከባስክ አምጥተው እዚህ በረዶ ላይ ሊበርደው ላይ ይችላል እና እውነቴን ነው። እንደ አይነት ሪስክ ከምትወስድ በጣም የተሻለው ሴሜንዮ በጣም የተሻለ ተጫዋች ነው። ከኤክስፒሪየንስ ከማድረጉ አንጻር ክለቡንም ይሄን ያህል የሚወደው ከሆነ ቁማር ነው። ኤቭሪ ትራንስፈር ቁማር ነው። አቺቭ ሊያደርግ ይችላል፣ ላያደርግ ይችላል። ስለዚህ ሴሜንዮን ላይ አክሽን መውሰድ በጣም አዋጭ ነው። ምናልባት አሁን ቦርንሞዝ ካለበት ሲቹዌሽን አንጻር ሲምፕሊ እሱንም በቀላሉ አታገኝም። ግን ከኒኮ ዊሊያምስ አንጻር ካየው ኖርማል ነው። አብይ ያላቸው የትራንስፈር ሀሳቦች በጣም አሳማኝ ናቸው። ግን ክለቡን ትራንስፎርም ያደርጉታል ወይ? እንደውም እኔ ሞር አሁን ከነምበር 6 ሁላ በላይ እንደ ቶማስ ፓርቴል እንደምንም ቆይተ ከነምበር 6 በላይ ሉዊስ ስኬሊን ነምበር 6 ከመጫወቱ አንጻር ስታዩ ከነምበር 6 በላይ ቲሙ ነምበር 8 እና ነምበር 10 ያለው ካራክተር ያለው ሌላ ከማርቲን ኦዴጋርድ አማራጭ ፕሮፋይል አይፈልግም ወይ የሚል አቋም አለኝ። ምናልባት ከጨመረን አንድሪያ ቤርታ እዛ 8 ቁጥር ያለ አትሌቲኮ ማድሪድ ውስጥ በጣም አይን የሚያፈዝ ፓስ ያለው ስሙ ጠፋኝ። በጣም የደነገጥኩት እንትኑን አይቼ ክሊፑን አይቼ ዩቲዩብ ላይ እና ሌሎችም ተጫዋቾች አንድሪያ ቤርታ ሊያገኝ ይችላል የሚል ሀሳብ አለኝ። እነ ሎካቶሊም አሉ ጣሊያናዊ ስለሆነ ብዙ አይነት ብቻ ነምበር 8 ወይም ነምበር 10 ሆነው ሊጫወቱ የሚችሉ ኳሊቲ ተጫዋቾችን ማግኘት ይችላል እና ከዛ አንጻር ሞር እኔ አሁን ከነምበር 6 በላይ አርሰናል ውስጥ በጣም ሰዓት ነው ብዬ የማስበው የነምበር 8 ነምበር 10 ቦታው ቅድም አብይ እንዳነሳው አንድ ነምበር 8 በጣም አስፈላጊ ነው። የሚመጣው ነምበር 8 ደግሞ በትክክል ኳሊቲ የሆነ ሌላ አማራጭ የሆነ ቀኝ እግር የሆነ ግራኛ ያልሆነ ፕላስ ቪዥኖቹ ከዚህ የሚሻሉ ሁለት እግሮችን መጠቀም የሚችል ኳሊቲ ብሩኖ ፈርናንዴሽ፣ ኬቪን ደብሮይኔ አይነት ፕሮፋይል መፈለግ የሚቻል ከሆነ እንደዚህ አይነት ታለንቶችን መፈለግ ከተቻለ ሚድፊልዱ በጣም ትራንስፎርሜሽን ይፈልጋል። ነምበር 6 ላይ በቂ ራይስ ይጫወታል። ቶማስ ፓርቴን ማቆየት ከቻለ ሉዊስ ስኬሊ ተፈጥሯዊ ቦታው ነምበር 6 ነው። ስለዚህ ከነዚህ ሁኔታ አንጻር ከነምበር 6 በላይ ነምበር 8 በጣም አርጀንት እንደሆነ ይሰማኛል። እሺ ለምን መሰለ ዙቤሜንዲን የፈለገበትን መንገድ ስታየው ዴፊኔትሊ ዴክለር ራይስን ወደ 8 ሊሰበው እንደሆነ አንድ የሚጠቁምህ ነገር አለ። አዎ ግን ካየነው የሰሞኑ ሁኔታ አንጻር ደግሞ ነምበር 8ነቱ ዴክላን ራይስ ታትማች ሳስፋይድ ነው ወይ አርኪ ነው ወይ? አይደለም። ለዛ ነው እኮ ሌላ ነምበር 8 ክሬቲቭ የሆነ ነምበር 8 ያስፈልገናል። ማርቲን ኦዴጋርድ ያንን ስታደርግ ዴክላን ራይስን ታስቀምጠዋለህ ወይ ነው? ነምበር 6 ይሆናል እንጂ ለዚህ ነው ነምበር 6 ቀድመን ላናስፈረም የሚገባው የሚል እምነት ነው ያለኝ። ምክንያቱም አሁን ማርቲን ዙቢሜንዲ ራሱ ከሪያል ማድሪድ ጋር ተያይዟል። ማርቲን ዙቢሜንዲ እኔ ደግሞ እዚህ ጋር ቢኔ ማለት አብዬም ቢኔ አንድ እንድታዩት የፈለኩት ነገር ምንድን ነው፣ ግዴታ ነምበር 8 አስፈላጊ ነው ወይ? ፒውር ነምበር 10 አያስፈልገንም ወይ? ማለት አንዳንድ ጊዜ የጌም ፕላናችን መቀየር አንችልም። እኔ የምለው እሱን ነው። ግን ፒውር ነምበር 10 ፕሮፋይል አሁን ከረንትሊ ያለው ወይ ታለንት ፕሮፋይል ውስጥ አቬይለብል ነው ወይ ማርኬት ላይ? አይ ዶንት ቲንክ ሶ። አይ አይደለም መመሰላቤ ቢኔ ምን አይነት ነገር አምሳሌ ለምሳሌ ላውታሮ ማርቲኔዝን ዝም ብለህ ተመልከተው። ማርከስ ቱራምን ከፊት ያደርግና አንድ ካየው ሲሞን ኢንዛጊ ማርከስ ቱራምን ከፊት ያደርግና ላውታሮን 10 ቁጥር ቦታ ላይ ያጫውታል። ፕሮግሬሲቭ ነምበር 9 አይነት ነገር ነው። ይሄ የተለየ ነምበር 9 አይነት ነገር ነው እንጂ ነምበር 10 አይደለም። ላውታሮ ማርቲኔዝ ልክ ከሃቨርዝን ከአንዳንድ ጋር እንደምትሰልፈው አይነት ነገር ነው። እንደሱማ ከሃቨርዝ አለን እኮ ኢነፍ እኮ ባይ ዘ ወይ በጣም እኮ ኳሊቲ ነምበር 8 ፕሮግሬሲቭ ነምበር 8 አለን እኮ። ከሱ ይልቅ ግን እኔ ማርቲን ኦዴጋርድ ቤንች ላይ ተቀምጦ ማየት ስለምፈልግ ነው። ሶሪ ቱ ሴይ ዳት እኔ እኔ ከዚህ በኋላ እኔ ትሮሳርድ እና ማርቲን ኦዴጋርድን እያየው ስለ ዋንጫ ማሰብ አልችልም። አይ ካንት በቃ በነገራችን ላይ በኦዴጋርድ ጉዳይ እኔም ከብዙ ሰው ጋር መግባባት አልቻልኩም እና
ፍጹም አልችልም። በቃ ለምን መሰለህ ባለፈው ነገር ኳስ በጣም ዲሌይ ያደርጋል። እኛ በፊት ታስታውስ ከሆነ ዋናው የቬንገር ፕሪንሲፕልን በጣም እንወደው የነበረው ፓስ ኤንድ ሙቭ ነው። በቃ ፓስ ታደርጋለህ፣ ትንቀሳቀሳለህ። በጣም ኦዴጋርድ በጣም ተደረገ ይዟል። ከታለንት ከስኪሉ የሚያንስ ቪዥን አለው እና እኔ ምንም ፊት ሊያደርግልኝ አልቻለም። ስለዚህ ያን ሳይድ ራሱ መቀየር ይኖርብናል። እንትናን እኔ እንደውም ዋኔሪን 8 ቁጥር ቦታ ላይ ወይ እሱ ቦታ ላይ ቢሞክረውም የተሻለ ይመስለኛል። ካልሆነ አሁን ምክንያቱም ጥሩ ነምበር 10 ነው። እንግሊዝ ብሔራዊ ቡድንም አንደር 21 አይቼዋለሁ። እንግሊዝ አንደር 21 አይቼዋለሁ። የአርሰናል ወጣት ቲም ላይ የሚሆን በጣም ጎበዝ ነምበር 10 ነው። ቀደም ካነሳችሁት አንፃር ጎበዝ ነምበር 10 ነው። እሱ ራሱ ከማርቲን ኦዴጋርድን ብዙ ነገሩ ይመስላል፣ ግን በጣም እንደሱ አይነት ኦፕሽን ስላለ ነምበር 8 ተጫዋች ያስፈልገናል። ዴክላን ራይስ አለን። ባይ ዘ ዌይ ሉዊስ ስኬሊ ተፈጥሯዊ ቦታው ነምበር 6 ነው። ምናልባት በሌሎች ፕሮግራሞች እናወራለን እንጂ አርሰናል አሁንም ሌፍት ባክ ያስፈልጓል የሚል አቋም አለኝ። እኔም እንዳርሴታ እንዳትስቆ ግን ስቲል ሌፍት ባክ ላይ ሰፊ ክፍተት እንዳለበት ይሰማል። አይደለም ቢኒ ምን ነገር አልመሰለህ ማለት ያው በረኛ ግድ ነው። በረኛ ዞሮ ማስፈረማችን አይቀር በእያንዳንዱ ዝውውር ያው በረኛ መምጣቱ አይቀርም። አሁን ዞሮ በረኛ ያው የዋን ጋርሻ መምጣቱ የማይቀር ጉዳይ ነው። ከሱ ጋር ያለው የዝውውር ጉዳይ እንዳለው ነው። ግን እንዳልከው የጃረል ሃቶን ጉዳይ ያው ስሜት የሚሰጥ ነገር እኮ አለው። ክለቡ ለየትኛው ፕራዮሪቲ ይሰጣል ነው እንዳላችሁ ደግሞ የገንዘብ ጉዳይ መልቀቁ አይቀርም። ፌርኒ መልቀቁ አይቀርም። ሉዊስ ስኬሊ ነምበር 6 ካላስቀረብ ወደፊት ተስበዋለህ። ስለዚህ የሚኖረው ብቸኛ ኦፕሽን ካላፊዮሪ ነው። ካላፊዮሪ ደግሞ ሞር ወደፊት ሲሄድ ያምራል እንጂ ሲከላከል ደካማ ነው። ወደፊት ሲሄድ ያለውን ኳሊቲ በጣም አፕሪሼት አደርጋለሁ። ኔክስት ሲዝን ላይ በጣም የበለጠ እንደሚጨምርና ማጥቃቱ ላይ በጣም ጥሩ እንደሚሆን አምናለሁ። በዛ ላይ ደግሞ ያስፈልገዋል ሌፍት ባክ ብዬ ነው የማምነው። ምናልባትም ኪቪዮር ራሱ የመቆየት ነገሩ አጠራጣሪ ስለሆነ ቢቆይም ደግሞ ሞሬ ጋቢ ማጋሌሽ ቤንች እንጂ ሌፍት ባክ ባይሆን የሚል አቋም ስላለኝ ብቻ በዛም አለ በዚህ ሌፍት ባክ ላይ ኦፕኒንግ ስለሚኖር ነምበር 6 ከማስፈረም ይልቅ ሉዊስ ስኬሊን እንደ ዴምቤሌ ነምበር 6 ላይ እየተጠቀምነው ሞር ሌፍት ባኩ ላይ ሳይን አድርገን በጣም ኳሊቲ ተጫዋች ወይ ቴርኒና ቆይታም ቢሆን ከካላፊዮሪ ጋር ያቀያየርክ ስኬሊንም ወደዛ እየወሰድክ እየመለስከው እንደሱ አድርገህ ነምበር 8 ግን በጣም ትራንስፎርም ሊያደርገው የሚችል ነምበር 8 ማስፈረም ላይ አርሰናል ቢሰራ አዜ ኮመንት እኔ እንደዛ ምናለሁ። ቲሙ አሁን ክፍተቱ ብዬ የማምነው እሱ ስለሆነ ሌላ ቶማስ ፓርቴን ቢያንስ የአንድና የሁለት ዓመት ኮንትራክት ሰጥቶ ኮንቪንስ አድርጎ ማቆየት ሌላኛው ኦፕሽን መሆን አለበት የሚላም አቋም አለኝ። ቶማስ ፓርቴ ሌላ ራይት ባክ ላይ የሚሰጥን ጥቅም ማሰብ ይኖርብሃል። ሌላ ደግሞ ዌን ሂ በጣም ጥሩ ፊት በሚሆንበት ታይም ላይ የሚያወጣው ፐርፎርማንስ በጣም አሜዚንግ ነው እና ምንም እንኳን ኮንሲስተንሲ ባይኖረውም የተሻለ ነው በዚህ ሲዝን ብዬ አስባለሁና ይሄንን በማድረግ ነምበር 6 ላይ ያለውን ኢንቨስትመንት ቀንሶ ኢንቨስትመንቶችን ወደ ነምበር 8 እና ወደ የሚያጠቃበት ሳይድ ላይ ያሉትን ነገሮች ላይ ፎከስ ቢያደርግ ብዬ አስባለሁ። አንድሪያ ቤርታ በጣም ትልቅ የቤት ስራ ይጠብቀዋል። በዝውውሮች የሚቀረፍ ፕሮብሌም ብዙ ነው አርሰናል ውስጥ ብዬ አስባለሁና በዚህ ጉዳይ ሰውየውም ዝናውንና ፕሮፋይሉን ከፍ የሚያደርግበት እድል ስለሚሆን ለወደፊት ኬሪሩ በጣም ወሳኝ ነው ለሱም ለአርሰናልም ብዬ አስባለሁ እና ምናልባት ከዝውውር አንጻር ላነሳ የሚገባኝ ሀሳብ ይሄ ነው ብዬ አስባለሁ። እኔ ጨርሻለሁ። በጣም ነው የማመሰግነው። ያው ወደ መጨረሻ ያነሳነው ሀሳብ ራሱን የቻለ አንድ ፕሮግራም የሚወጣ ይመስለኛል። ምክንያቱም ብዙ የሚያስማሙንም የማያግባቡንም ጉዳዮች ሊኖሩ ይችላሉና አንድ የሆነ የመጨረሻ ድምዳሜ ላይ መድረስ አይቻልም። ዞሮ እሱን በተመለከተ እንደ እግዚአብሔር ፍቃድ በቀጣይ ሌሎች ፕሮግራሞችን ልንሰራ እንችላለን። አድማጭ ተመልካች ቤተሰቦቻችን እስካሁን እንግዲህ በቴሪ ዳንኤል ኦንሪ አስተያየት ዙሪያና በአንድሪያስ ቤርታ ቅጥር የሰራነው ፕሮግራም ይሄን ይመስላል። በጣም አሪፍ ፖድካስት አድርገናል። አንዳንድ በመሀል ላይ የድምጽ መጥፋቶች ምናምን ይኖራሉ። በአጋጣሚ ሆኖ ቢኒ ከቤት ውጭ ነው እንግዲህ ያው አድማጭ ተመልካቹን አክብሮ ነው እንግዲህ የመጣውና ከዛ አንጻር የተፈጠሩ ነገሮች ናቸው። ቢኒ ያው ነገሮች ወደፊት እናስተካክላለን። አብይ ቢኒ በጣም ነው የማመሰግነው። አክባሪ ይስጥልኝ። ቤተሰቦቻችን ከኛ ጋር ስለነበራችሁ በጣም ነው የማመሰግነው። መልካም ጊዜ ይሁንላችሁ። በቀጣይ በሌላ ፕሮግራም እንገናኛለን። ለዛሬ አበቃን። ደህና ሁኑ።